ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን እንኳን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ፣ በሰላም አደረሰ። ኢየሱስ ክርስቶስ ተወልዷል። ዛሬ የጸጋ የበዓል ልዩ እንግዳ ይዤ ወደ እናንተ ቀርቤያለሁ። ይሄ ፕሮግራም በጸጋ ሾው ዩቲዩብ ቻናል እና እንዲሁም ደግሞ በጄምሌን ቴሌቪዥን ወደ እናንተ ይተላለፋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁ። እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ ነው፣ እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። የዛሬ የበዓል የጸጋ ሾው ልዩ እንግዳ የሆኑት በኢትዮጵያ ቤተክርስቲያን ውስጥ ንጹሕን የክርስቶስ ኢየሱስን ወንጌል በመስበክ የሚታወቁ ጌታ የረዳቸው መልካም ምሳሌ የሚሆኑ የጌታ ባሪያዎች ናቸው። የዛሬ የጸጋ ሾው እንግዳዬ ነቢይ ጥላሁን እንዲሁም ደግሞ ፍሬ ናት። በመጀመሪያ የጸጋ ሾው የበዓል እንግዳ ለመሆን ፈቃደኛ ስለሆናችሁ ከልብ አመሰግናለሁ። እናመሰግናለን በጣም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል ደግሞ በሰላም አደረሳችሁ። እንኳን አብሮ አደረሰን። በጣም አምሮባችሁ። እናመሰግናለን። ተባረኩ። ለነገሩ አገልጋይ ሁሌም ቢሆን ያው ውበት ነው። በተለይ ጥሌ ስትሰጥ ሁሌ ሱፍ ነው ስትለብስ ማየት። አዎ ያው ለሰው ስል እንጂ ብዙ አይ ኮንፈርት አይሰጥም እኮ ሱፍ። ግን እኔ አሁን ስለለመድኩት አይምሮዬም ይሻለኝ። ከዛ ውጭ ሌላም ልብስ ልበስና አገልግል ብባል ብዙ ኮንፈርት አይሰጠኝም። ሱት ስለብስ አንዱ ስቴጁ የሚፈልገው እንደገና ደግሞ ስናገለግል የምናገለግለውም ህዝብ ደግሞ የለመደው እንደ ሀገርም እንደ ካልቸርም እንደ ኢቫንጀሊካልም ሰርክል ኦልሞስት ይሄ የተለመደ ስለሆነ እኔ ማው ለምጆል ረጅም ዓመታት ስለሆነ እንጂ ሱት ኮት ተለብሶ ስቴጅ ላይ እንቅስቃሴ ያለ ብዙ ኮንፈርት አይሰጥህም። ግን ያው ሁሌ ሱት ነው የምለብሰው። ትክክል ጥሌ። ያው የእግዚአብሔርን ህዝብ እንዲሁም ደግሞ እግዚአብሔርን ከማክበር አንጻር ብዙ ጊዜ አገልጋዮች ያው ሱፍ የመልበስ የውዴታ ግዴታ አለባቸው። ከዛ አንጻር ነው ጥያቄ ያው ከፍሬ ደግሞ እስቲ ልጀምርና እቀጥላለሁ። ፍሬ ጥሌ እስከዛሬ ከሰጠሽ ውድ ስጦታ የማትረሽው ትርጉም የሚሰጥ ስጦታ አለ? ምንድን ነው? እስቲ ዛሬ ሚስጥር ላውጣ። እሺ እንግዲህ እኔ እንደተቀበልኩት ውድ ስጦታ ነው የሰጠኝ ብዬ የተቀበልኩት ራሱን ነው። ከእግዚአብሔር የተሰጠኝ ውድ ስጦታ ነው ብዬ ለእኔ አክሴፕት ያደረኩት ራሱን። ራሱ ስጦታዬ ነው እያልሽ? በትክክል። በጣም ደስ ይላል። ጥሌስ እሷ እንደምትለው ትልቁ የእሷ ስጦታ እኔ ነኝ ብለህ ታስባለህ? ኦፍ ኮርስ በጣም እንጂ። እንግዲህ ፍሬክስ እና እኔ ስንተዋወቅ ጊዜ ጀምሮ ጄኒውን ናት። ፍሬክስ ጄኒውን ናት እና በቃ አምና ተቀብላ በጣም ደስ ብሏት ነው ከኔ ጋር ያለችው። ነው ስጦታዬ ነው ብላ ተቀብላ ነው እንጂ እንደዚህ ነው የምንለው። በጣም እሷን ብዙ ጊዜም ስለምታነሳ አሁን ያው 13 ዓመት ሊሆነን ጥቂት ቀናት ነው የቀሩን በትዳር። ጥሩ ሄዳችሁ? አዎ እንዴት ቆጥሯል እንትን ከ10 ዓመት በኋላ እኮ መምከር ይቻላል ይባላል። እና ዛሬም የምልህ ብዙ ልመክር እችላለሁ ማለት ነው። በደስታ እቀበላለሁ። እኔ ብዙ እንደዚህ አይነት ነገር ጎበዝ አይደለሁም። ስጦታ መስጠት እንደዚህ አይነት ነገር ብዙ ጎበዝ አይደለሁም። ስለዚህ ፍሬክስ በቃ እሱ ነው ስጦታዬ ብላ ተቀብላል። የተባረከች። ይሄንን ካነሳችሁት አይቀር እንደውም ወደ መጀመሪያው የትውውቃችሁ ጊዜ ወደ ኋላ ለመለሳችሁና
የትውውቃችሁ ጊዜ ምን ይመስል ነበረ? ፍሬስ ከጥሌ እንደው ያው ሰዎች ነን መጀመሪያ አትራክት የሚያደርገን የሚስበን ነገር ይኖራል ብዬ አስባለሁና ምን ነው የማረከሽ? መቼም ያው ጥሌ ይታወቃል መድረክ ላይ ያው አንደበተ ርቱዕ ነው፣ በንግግሩ ነው በወጣት ቋንቋ ያሰመጠሽ ወይስ ያው ጌታ አግቢው ብሎ በራእይ መጥቶ ከሆነ ምናልባት እስቲ ዛሬ ይነገረን። ትውውቃችን የጀመረው አንድ ቸርች ነበረን፣ ህብረት ነበረን፣ የጸሎትና የወጣቶች ህብረት ነበረን። እዛ ህብረት ላይ ነው ኤምኬሲ ቸርች ነው መሰረተ ክርስቶስ ላይ የተዋወቅ ነው። ረጅም የጸሎት ጊዜ እናሳልፋለን አብረን በጋራ በህብረት። እዛ ላይ ነው ትውውቃችን የጀመረው። ከጮኝነት በፊት በ2 ዓመት እንዲሁ ኖርማል የጋራ ፍሬንድሺፕ በጋራ ነበር የምንተዋወቅ። ከሱ ይልቅ እንደውም ሌሎች ብዙ ሰዎች ነበሩ መቀርባቸው የነበሩት እና ከዛ በኋላ ግን በምን ምክንያት እንደሆነ አናቅም። እኔ ሱቅ ነበረኝ፣ ቴዎሎጂ ይማር ነበር እሱ። ክላስ ጨርሶ ሲመጣ ሱቅ ይመጣል፣ እንገናኛለን፣ እናወራለን። አይ ቲንክ በመላመድ የመጣ ነው ፍቅሩ ይመስለኛል። በመላመድ ነው። ከዛ ውጪ ደግሞ ፐርሰናሊ ባህሪው በቃ ክርስቲያን ኢየሱስን አይበታለው እንዳለ እውነተኛ ነው የሚያረጋቸው እንትኖች። አሁን ይሄ እንዳልከው ከንግግር ባለፈ ለምሳሌ ባይብል ስተዲ ሲኖረን ማጠቃለያውን እሱ ቢያረግ ብለን ምን ፈልገው አይነት ነው እንዳልከው እሱ ነው የማረከሽ። እሱ ብቻ አይደለም። ይሄ ንግግሩ አሁን ያለው አይነት ማቹሪቲ ብስለት ይዛኔ አልነበረም። ኖርማሊ በቅርርብ አብረህ ስታሳልፍ ትተዋወቅ የለ ጋይ ትደራረጋለህ፣ ትመካከራለህ፣ ይሄን ባታረግ ይሄን ብታደርግ ምናምን እየተባባልክ እንጂ በእውነት ጥሌን አገባለው የሚል እንትን አልነበረኝም። እሱም ጋር ያለ አይመስለኝም። ግን በትውውቅ ውስጥ አብሮ በመላመድ ውስጥ ነበረ። ከዛ ሳናስበው እርስ በርስ የተፈላለግን ነው ራሳችንን የምናገኘው። መጨረሻ ላይ ነው ወደ ፍቅር የተቀየረው። ግን እንዳልከው አሰመጠኝ ብዬ አላውቅም። አውረድ ሰምጠሻል። እንደዚህ ነው የምለው ነገር ግን የለኝም። ጥያቄውን ማን ያቀረበው? እሱ ይመልስ። ጥያቄውን እኔ ያቀረብኩት። በዚሁ ማያይዘ እንድመልስልኝ የምፈልገው ነገር ያው መጽሐፍ ቅዱስ ጋር በጣም ጊዜ የሚያሳልፍ ሰው ከአገልግሎቱ ከቪዥኑ ከፊውቸሩ አንጻር ብዙ ነገሮችን ያያልና ምን አየህባት? እንዲሁም በዛው ምን ደግሞ ተመቸክ? ምልክትስ ምን አገኘ? ለራስህ ኮንፊርም ከመሆንስ አንጻር ማለት ነው፣ ከማረጋገጥ አንጻር። እሷ እንዳለች ነው። እኔና ፍሬክስ እንግዲህ 1-2 ዓመት ያክል እኛ ብቻ አይደለንም በዛ የሚል ወንድ የሚበዛበት አይነት ግሩፕ ነው የነበረን። የፕሬየር ቲም ነው ቸርች ውስጥ እና እዛ ውስጥ ድፍን 2 ዓመት አብረን በቃ ሁላችንንም ነው እሷ የምትቀርበን። ከኔ የሚልቅ እንደውም የምትቀርባቸውም ሰዎች ነበሩ። በኋላ ላይ ግን ፍሬ በጣም ዲተርሚን ናት። እዚህም አይደለችም። አንድ ነገር ታያለች፣ ካመነችበት እስከ መጨረሻ ድረስ ትሄዳለች። አንደርስታንድ ላደረገችው ነገር ቤንድ አታረግም። ይሄ ሀሳብ መቀየር መታጠፍ ነው የለም፣ ቀጥታ ነው እስከ መጨረሻ ድረስ እና በጣም የውሳኔ ሰው ናት። በዛ እድሜዋ ማለት ነው። በልጅነቷ በጣም ነው የሚገርምህ ውስጡ ያለው ጨካ። በጣም ትጉ ናት። ስራ ትሰራ ነበር፣ ሱቆች ነበሯት። በጣም ሃርድ ወርከር ናት። ይገርመኝ ነበር ያኔ ሳያት። እሱ እንዳለው ነው ደግሞ መንፈሳዊነቷ ደግሞ ጸሎት አዳር ዊክሊ አዳር ነበረን። የፕሬየር ቲም ወደ 30 ምናምን አካባቢ ደርሶ ነበር። በኋላ ላይ አዳር ጸሎት አትቀርም። ቸርች ጸሎት ፕሮግራሞች አሉ፣ እኛም አብረን የምንጸልይበት። በፍጹም አንዱንም ሚስ አታደርግም። ይሄ ነገርም የበለጠ እንድቀርባት አረገኝ። የበለጠ በቃ ክሎዝ እንድንሆን አረገ። እሷ የምትሰራበት ሱቅ ውስጥ እንሄድ ነበር፣ ተሰብስበን እንሄድ ነበር። የኮስሜቲክስ መሸጫ ነበራት አንድ ሱቅ እና
እዛው 6-7 ወንድ ገብተን እንቀመጣለን። እንግዲህ ሴቶቹ እንዴት ገብተው ይግዙ? አሁን እኛ ገባ አይምሯችን ውስጥ አሁን መጥተው ይገዛሉ አይገዙም እሱ አይደለም። ተሰብስበን የእግዚአብሔር ቃል እናወራለን። ያንን ካወራን በኋላ ሄደን ደግሞ እንጸልያለን። የሚቀጥለውም ቀን ይሄ ነው ህይወታችን ማለት ነው። እና ስንጠጋጋ ስንቀራረብ መፈላለጉ የበለጠ እየመጣ በኋላም ላይ ደግሞ ልብህም ያውቀዋል ውስጥህም ያውቀዋል። በጣም ክሎዝ ሆነን ነገሩ በኋላ ደግሞ ወደ ሪሌሽንሺፕ ተቀየረ ማለት ነው። የኔና እሷ እሱንም ማንም ሰው አያውቅም ነበር። ልንጋባ ወደ ቸርች ሄደን ስናሳውቅ ነው ሰው የሚያወቀው፣ ቤተሰብ ይብን ያወቀው። ዙሪያችን ያለ አንድ ሰው አያውቅም ነበር። 2 ዓመት በእጮኝነት ታሳልፈናል። ሚስጥር አድርጋችሁት ነው? ሰው ማለት ያው እንዳይሰናከል በሚል መንፈሳዊነት ተይዛችሁ ነው ወይስ እንዲሁ ነገሮች? እሱ ብቻ ሳይሆን ኮመን ፍሬንዶች አሉ እና አሁን ከነሱ ተገንጥለን ለብቻችን የሆነ አይነት እንትን መሳልም አልፈለግንም። ቀጥሎ እኔ ያው እንጸልያለን በመጠኑም ቢሆን ትንሽም አገልግሎት ነገር ጀምሬያለሁ። ለእኔ አገልግሎትን በጣም ትጠነቀቃለች እሷ። ለእኔም ላለው ነገር በጣም ፕሮቴክት ስለምታደርገኝ አሁን እና እሷ ለብቻውን ተነጥለን ስንሄድ ለብቻችን ስንሆን ሰው የሚስለው ነገር ይኖራል። እሱንም ብላ ትጠነቀቃለች እሷ። ቀጥሎ በጣም ብዙ ኮመን ፍሬንዶች አሉ። ስለዚህ እኔና እሷ ከነሱ ከተለያየን በኋላ በስልክ ረጅም ሰዓት ማውራት፣ እንደዚህ ደግሞ አንዳንዴ ደግሞ አልፎ ደግሞ ተገናኝተን ቁጭ ብለን ማውራት እንደሱ ነው እንጂ ሌላ ብዙ የተለየ ምክንያት ኖሮት አይደለም። እሷ ሞር ለእኔ ትጠነቀቃለች። አገልጋይም ነኝ። መስመሩም ደግሞ ያስታውቃል። ያኔ ኦልሞስት 5 ቀን ምናምን አድር ነበር ቸርች ጸሎት ብቻዬን ነው ማድር ብዙ ጊዜ እና ታየኛለች፣ ትመክረኛለች። ቴዎሎጂ ማር ነበር። ከዛ ደግሞ ቸርች ገባለሁ ለንባብ ምናምን። እሱም ስላለ ያንን በጣም ፕሮቴክት ከዛን ጊዜ ጀምሮ እስካሁንም ድረስ ማለት ነው እስካሁንም ድረስ እና በጣም ዲተርሚን ናት፣ የውሳኔ ሰው ናት። እስከ መጨረሻ ድረስ ይዛ ነው የምትሄደው። አትለዋወጥም። በቃ ቀጥ ያለች ናት እና ይሄ ስለዚህ ግጣሜን አግኝቻለሁ፣ ግጣሜን በትክክል አግኝቻለሁ። ቤተክርስቲያንን ከማክበር አንጻር ነው። ቤተክርስቲያን ላይ ወንድና ሴት አብሮ አይፈቀድም። ስፔሻሊ ቸርች ሰርክል ላይ ያለ አገልግሎት ላይ ያለ ሰው አካሄድህን ማስተካከል አለብህ። አንደኛ ሰዎች በእኛ መፈተን የለባቸውም። 2 ቤተክርስቲያንም ደግሞ በምታዘን መንገድ መጓዝም ስለነበረብን የእግዚአብሔርንም ሀሳብ ማወቅ ትፈልጋለህ። አንዳንድ ጊዜ ትፈራ የለ መላመድን ብቻ ሆኖ ደግሞ እንዳይሆንብንም ደግሞ ፍርሃቱም ነበር። ከዛ ውጭ ደግሞ የተለያዩ ሰርክል ላይ ደግሞ የሚኖሩ የተለያዩ ነገሮች ይኖራሉ። እሱም ስለሚኖር ጥንቃቄም ከማድረግ አንጻር ነው መጨረሻ ላይ አናው ሲያደርግ ነው። እግዚአብሔር ይመስገን በጣም ደስ ይላል። ለብዙ እንግዲህ በተለይ እንደኔ አይነት ላላገቡ ወጣቶችን ጥሩ የሆነ ተሞክሮ ምሳሌ ነው ያነሳችሁት። ፍሬ አሁንም አንቺ ጋር ነው ጥያቄ ያለው። በኋላ ላይ ወደ ጥሌ ዞር ላለውና ጥሌ መድረክ ላይ ሲሰብክ የክርስቶስ ኢየሱስ ጸጋ በተለይ በማስተማሩ ላይ ክርስቶስ ኢየሱስን የመግለጥ የመስበክ ነገር አለውና ብዙዎቻችንም ያው ይህ ምን አይነት ጸጋ ነው ብለን አፋችንን ከፍተን ነው በአካልም እድሉ ሲገኝ አንዳንዴ ደግሞ በሶሻል ሚዲያም የምንሰማው እና ጥሌ መድረክ ላይ ይታወቃል። አገልግሎቱ ምንም ጥያቄ የለበትም። ቤት ውስጥ ግን ምን አይነት ሰው ቤትና ውጪ የሚባል ነገር ስለምንሰማ ማለት ነው ብዙ ነገር እንደው ይነገረን ሚስጥርም ካለ ዛሬ ዝርግፍ ቢደረግ ደስ ይለናል። ቤት ውስጥ የተለየ አይነት ሰው አይደለም። የሚሰብከውን የሚኖር ሰው ነው። ለእኔ ምሳሌ ነው። እህቶች አንዳንድ ጊዜ ድካም አለብን። ያንን ድካሜን አንዳንድ ጊዜ አውጥቼ እንትን ላደርግ ስል የሚመልሰኝ ጋይድ የሚያደርገኝ እሱ ነው እና ስሜታዊ አይደለን እህቶች ቶሎ ነው ሪያክት የምናደርገው ለሆነ ነገር። እንደሱ መሆን እንደሌለብኝ የመከረ ጋይድ እያደረገ ለልጆቹም ደግሞ መልካም አባት ምሳሌ የሚሆን አባት ማላፍርበት ኢየሱስን ደግሞ ይበልጥ ወድጄው እንድከተለው እንዳገለግለው እንደዚህ እንደሆነ ያደረገኝ እሱ ነው እና
ወጥ ነው። ቤት ውስጥም ደጅም ቢሮም ኤቭሪዌር አንድ ነው ባህሪው። የሚለዋወጥ ቤት ውስጥ ሌላ ሰው እዚህ ሌላ ሰው አይደለም። ኦልሞስት ሙሏችንም ራችንም አብሮ ነው። ተመሳሳይ ወደ ጥሌ ልመለስና መድረክ ላይ ያለ አገልግሎት ላይ እግዚአብሔር ረድቶካል። ብዙ ትውልድም ደግሞ ቁጭ ብሎ ይሰማልና ለዚህ አገልግሎቴ ቤት ውስጥ የተደረገ አስተዋጽኦ አለ ወይ ብለህ ታስባለህ? ምናልባት ከፍሬም አንጻር ከሌላም አንጻር አንዳንዴ አላብራራውም ይታወቃልና ከዛ አንጻር የምትለኝ ነገር ካለ እንደው እስኪ ብሰማ ደስ ይለኛል። እኔ ሁልጊዜም እምለው ነው የደጅ የሚታየው ነገር የውስጥ ሪፍሌክሽን መሆን አለበት ብዬ አምናለሁ። እኔ ቤቴ ጥሩ ባይሆን ባካፕ ከጀርቤ ጥሩ ሰው ባይኖር በፍጹም አደባባይ ላይ ምንም ልሆን የምችለው አይነት አይደለም። መንፈሳዊ ነገር ደግሞ ፕሪቴንድ የምታደርገው አይደለም፣ የምታታልለው ነገር አይደለም እና የፍሬክስ በእኔ አገልግሎት ላይ ያላት ቦታ ይሄ ነው ልልህ ከምችለው በላይ ነው። ሁሉም ሰው ለነገሩ ይመሰክራል። ያው በተለይ እኔ እና እሷን በደንብ የሚያቀን ሰው ቸርችም ግልጽ ሆኖ የሚታይ ደረጃ ደርሷል ነው። ከዛ ውጭ ደግሞ በፊት ምን ነበር? አሁን እቺ ቸርችም ከመተከሏን በፊት ጠዋት ሁሌ ቸርች ገባለሁ እኔ ለጸሎት። በፊት የነበርኩባት ቸርች ለጸሎት ገባለሁ፣ ላይብረሪ ገባለሁ፣ ይታወቃል። ጠዋት ወጣለሁ። በቃ ጠዋት ወጥቼ ቸርች ነው የምገባው። ጸሎት አለ፣ ላይብረሪ አለ። ከዛ ተመልሼ መጥቼ ምሳ ቤት በላለው፣ አብረን ቆይተን ከዛ አብረን ነው የምንወጣው። አንዳንዴ አገልግሎት አበዛለሁ ወይ ደግሞ ይደውልልህና ሰው ምናምን ይቀጥርሃልና ቁጭ አድርጋ ትነግረኝ፣ ጸሎት ቀንሰሃል፣ ሰሞኑ ንባብ ቀንሰሃል፣ እንደ ድሮ አይደለም፣ አስተካክል አደር ስታደርጋለች በጣም እና እኔ እንጃ እንግዲህ ሁሉም ሚስቶች እንደዚህ ከሆኑ በእውነት ብዙ ባሎች የተባረኩ ነው የሚሆኑት። እና ጸሎት ቀንሰሃል ሰሞኑ እንደ ድሮ አይደለም። ቤትም አነባለሁ፣ በቃ ቤትም እሷ ስለምታስተካክልልኝ በቃ አነባለሁ። እያነበብክ አይደለም፣ እየጸለይክ አይደለም፣ በጣም አገልግሎት አብዝተሃል፣ የምታገኛቸው ሰዎች በዝተዋል እና አስተካክል ብዙ ጊዜ ነው የምትለኝ እና ምልስ ስላለው ማለት ነው። ወደ ጸሎቱም መለሳለሁ፣ ወደ ንባቡም መለሳለሁ። አገልግሎትም እንኳን ቢሆን ገደብ በቃ በጅለታለሁ። አሁን አንዳንዴ ራሴ ነው ያለው እና ለአገልግሎቱ መሳካት እግዚአብሔር 100% የሰጠው ፍሬን ነው። 100% የሰጠው ምናልባት እኔ መድረኩና እዛ ስቴጁ አካባቢ ያለው እሱም እግዚአብሔር ጸጋ የሚሰራው ስራ ነው። ከዛ ውጭ ግን ከጀርባ ያለውን በቤት ያለውን እያንዳንዱን ደግሞ እዚህ በቤተክርስቲያን ውስጥ ያለውንም ነገር በጣም ብዙ ነገሩን ለደቂቃ እንኳን እንዳላስበው አድርጋ ብዙ ነገሮችን አንድል የምታደርገው ፍሬክስ ናት። እግዚአብሔር ይመስገን። በጣም ደስ የሚል ትልቅ የህይወት የአገልግሎት ምስክርነት ነው። ውድ የጸጋ ሾው ቤተሰብ ተመልካቾቻችን የዛሬ የጸጋ ሾው የበዓል ልዩ እንግዳይ የሆኑት ነቢይ ጥሌና እንዲሁም ደግሞ ባለቤቱ ፍሬ ናቸው። ከነሱ ብዙ ነገር ጌታ እያስተማረን ይገኛል። እናንተ በፕሮግራማችን እጅግ እንደተባረካችሁ ተስፋ አደርጋለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። አሁንም ባላችሁበት ጠብቁ። እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ በጸጋ ነው፣ እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን አሁንም ቆይታችን ይቀጥላል። ጥሌ አንድ ጥያቄ ልጠይቅ። በመጽሐፍ ቅዱሳችን ውስጥ የተሰጡ የተለያዩ ክብረ በዓላት አሉ፣ እንዲሁም ደግሞ ስርዓቶች አሉ። ለምሳሌ የጥምቀት ስርዓት አለ፣ የጌታ ስርዓት አለ፣ የገና በዓል ከነዚህ ስርዓቶች ይመደባል ወይስ ምንድን ነው? ገና ስንል የጌታ ኢየሱስ ክርስቶስ መወለድን አስበን ነው ይሄንን በዓል የምናከብረው። ግን መጽሐፍ ቅዱሳችን ላይ በሶስቱ ወንጌላት ላይ ነው ይሄንን ተጠቅሶ የምናገኘው። ከሐዋርያው ዮሐንስ ወንጌል ውጭ ሶስቱ ተመሳሳይ ወንጌላት የጌታ ኢየሱስ ክርስቶስን መወለድ በጣም አድምቀው ያቀርቡታል።
እነሱ በሚያቀርቡበት አይነት መንገድ ሌላ ከዛ በኋላ ባሉት የመጽሐፍ ቅዱስ መጽሐፎች ላይ በጣም በስፋት ባናየው፣ ምክንያቱም የጌታ ኢየሱስ ክርስቶስን ሰው መሆን ከመስቀል ሞቱ ጋር አያይዘው የሚያቀርቡት በሐዋርያት ሥራ ላይ በስፋት ቀጥሎም ደግሞ በመልእክታቶቹም ላይ በስፋት የሚቀርበው ከሰው መሆኑ ለኃጢአታችን ከሚከፈለው ክፍያ ጋር ተያይዞ ከቤዛነቱ ጋር ተያይዞ ስለሚቀርብ በተለየ መንገድ እንደ ክብረ በዓል ተደርጎ ብዙ አናገኘውም። ግን ልናስበው ልናመሰግንበት ይገባሉ። በጣም ጌታችን ኢየሱስ ክርስቶስ መወለዱን ስናስብ እንግዲህ እኛን ተክቶ በመስቀል ላይ ሊሞት ፍጹም ሰውነትን በላዩ ላይ አድርጎ እንደመጣ እየተናገረን ስለሆነ ለሰው ልጅ ሁሉ በጣም የምስጋና ሴሌብሬት ማድረጊያ አምላክ የሰው ልጆችን ኃጢአት ለመሸከም ክብሩን ትቶ ዝቅ ብሎ ራሱን ባዶ አድርጎ ፍጹም ሰውነትን ይዞ ወደ ምድር መጣ እያልን ነው እና ይሄ በጣም መመስገን በጣምም ማሰብም ሁሌም ደግሞ በተለይ ደግሞ በክርስቶስ ኢየሱስ የሚያምን ክርስቲያን ሁሉ ሊያመሰግነው ሊያስበው የሚገባ ጉዳይ ነው። ግን እንደ በዓል ተደርጎ ጌታ ኢየሱስ ክርስቶስም እንግዲህ የተወለድኩበትን ጊዜ አስቡ አላለንም። በሐዋርያቱም ይህንን ብዙ አናገኘው። ግን እንደ ክርስትና እምነት ተከታይ ግን ልናስባቸውና ልናመሰግንባቸው ከሚገቡ ጊዜያቶች መካከል አንዱ የጌታችን የኢየሱስ ክርስቶስን መወለድ የምናስብበት ጊዜ ነው። ከኢየሱስ ክርስቶስ ጋር በተያያዘ ስለ ኢየሱስ ባይሰበክስ? ሙሴ አለ፣ ዳዊት አለ። እነሱ ከተሰበኩ መጽሐፍት ሁሉ ስለ እኔ ያወራል ብለዋል ጌታ ኢየሱስ ክርስቶስ። በተዘዋዋሪ ስለ ኢየሱስ የሚሰበክበት አጋጣሚ ይኖራል እና ስለ ኢየሱስ ባይሰበክ ምን ችግር አለው? ስለ ኢየሱስ ካልተሰበከ ቤተክርስቲያን ነው ማለት ይከብዳል። ኢየሱስን ከመሃል ካወጣ ነው የኛ መዳን እሴት አለ። እኛና እግዚአብሔር የታረቅንበትስ ቦታ የቱ ጋር ነው የሚሆነው? ስለዚህ ቸርች ሶሻል ክለብ ነው የምትሆነው። ጀስት ተሰብስበን ኢንተርቴን አድርገን የምንመለስበት አይነት ለአይምሯችን የሚጥመንን በቃ ጥሩ ጥሩ ታሪኮችን ሰምተን የምንሄድበት ነው የሚሆነው። ከብሉይ ኪዳን መጽሐፍት እኮ እንነሳለን። ሁሉም ሰው የብሉይ ኪዳን መጽሐፍት የእግዚአብሔር ቃል ነው። ልክ እንደ አዲስ ኪዳን ሁሉ የብሉይ ኪዳን መጽሐፍትም ከዘፍጥረት ጀምሮ እስከ ራዕይ ድረስ የእግዚአብሔር ቃል ነው መጽሐፍ ቅዱሳችን። ግን ከዛኛውም ከምንነሳባቸው ታሪኮች ለምሳሌ ከሙሴ ተነስተን ሙሴ ጋር እንጨርስም። በሙሴ በኩል የተደረገ ነገር በሙሉ በጌታችን በኢየሱስ ክርስቶስ በኩል እግዚአብሔር ሊያደርገው ያለው ነገር ጠላ ነው። ከአብርሃም ከተነሳን እና አብርሃምም የዚህ መሲሃኒክ ላይን ውስጥ የነበሩ የተገኙ የእግዚአብሔር ዘላለማዊ የማዳን እቅድ የገባቸው ሰዎች ናቸው። እግዚአብሔር እየነገረን ያለው አብርሃም ስለሚባል ሙሴ ስለሚባል እከሌ ስለሚባል ጀግኖች አይደለም እየነገረን ያለው። እግዚአብሔር እዛ ጋር የወደቀውን ሰው ለማዳን የዘረጋው መንገድ አለ። እዛ መንገድ ውስጥ የተቀላቀሉ ሰዎች ባለ ታሪክ ሆነው እንጂ ዋና ጉዳዩ እነሱም ጋር ኢቭን ብንሄድ ስማቸውን ሜንሽን ነው ልናደርግ የምንችለው። በእነሱ በኩል የተደረገው ነገር በሙሉ በአካል ነገር ለሚገለጠው ለጌታችን ለኢየሱስ ክርስቶስ የማዳን ስራ ጠላ ሆኖ ነው የቀረበው። ስለዚህ ስለ ሙሴ እናነሳለን። ከሱ ፕሪንሲፕል እናወጣና የምንመጣው ግን ጌታ ኢየሱስ ክርስቶስ ጋር ነው። መጽሐፍት ሁሉ ስለ ኢየሱስ ያወራሉ ካለ እንግዲያው ስለ ሙሴ አይደለም የሚያወሩት ማለት ነው። ስለ ኢየሱስ ያወራሉ ካለን ስለ አብርሃም ወይንም ስለ ተወሰኑ ጀግኖች ባለታሪክ ናቸው ብለን ስለምናስባቸው ሰዎች አይደለም። ስለ ኢየሱስ እየነገረ ነው። እነሱ እግረ መንገድ የገቡ ሰዎች ናቸው። ዋናው የመጽሐፉ ታላቁ ትርክት የምንለው እግዚአብሔር ዘፍጥረት ላይ የጀመረውን ሀሳብ ይዞት እየመጣ ነው። እዛ መንገድ ላይ የተቀላቀሉ ሰዎች ስለሆኑ የታሪኩ አካል የሆኑት እንጂ የተለዩም ስለሆኑ አይደለም። ስለዚህ ስለ ኢየሱስ ካልተሰበከ ቤተክርስቲያን ናት ለማለት ይከብደናል። ምክንያቱም ማህበሩ ራሱ የተሰበሰበው ከዓለም ተጠርቶ የወጣው በክርስቶስ ኢየሱስ በኩል እግዚአብሔር ይሄ ህዝብ ህዝቤ ነው ያለው እኮ በክርስቶስ ኢየሱስ በኩል ነው። ስለዚህ እሱን ከማላ ወጣ ነው ማለት ክርስቲያን ነው ለማለት አስቸጋሪ ነው ማህበረሰቡ። የእምነታችን ጀማሪና ፈጻሚም ደግሞ ስለሚል ዋናው ክርስትና የተመሰረተበት መሰረቱ ኢየሱስም ስለሆነ ማለት ነው። ብዙ ጊዜ አንዳንድ ሰዎች አብርሃምን የሚወዱ ሰዎች አሉ መጽሐፍ ቅዱስ ላይ፣ ዳዊትን በጣም በተደጋጋሚ የሚጠቅሱ ሰዎች አሉና
እነሱ ካሉ በተዘዋዋሪ ኢየሱስንም እንሰብካለን። ቀጥታ ብቻ ሁሌ ኢየሱስ ኢየሱስ ብለን መስበክም ላይጠበቅብን ይችላል የሚል ሐሳብ ስላለ እኔ እንደውም የሚገርም ዳዊትን ጠቅሰህ ኢየሱስ ጋር ካመጣኸው ዳዊትን ትወደዋለህ ማለት ነው። ምክንያቱም ዳዊት አይፈልግም። አሁን እኮ ሰዎቹ እኮ አይፈልጉም። አሁን እኛንን በግድ ጎትተን የምናወጣቸው እንጂ እንደ ዕብራውያን 12 መሰረት እኮ እነዚህን የሚያሉ ምስክሮች እንደደመና በዙሪያችን ካሉልን ስቴዲየም ወይም አምፊቲያትር ውስጥ የሚሮጡ ሯጮች አሉ። ሯጮቹ ሲሮጡ የሚያበረታቷቸው ደጋፊዎች አሉ። በርታ፣ ሮጠህ ጨርስ። አሁን የሚሮጠው ሰውዬ የሚደግፈውን ሰውዬ ቲፎዞ ዞሮ ጨብጦ እንኳን ደገፍከኝ አያመሰግነው። ሰውየው ሩጫው ላይ ነው ያለው፣ ሽልማት አለ ከፊቱ። አሁን ቲፎዞን ዞሬ መጨበጥ ከሆነ ውጤቴንም አጣለው። ኢቭን የሩጫውን ማሳብም አላማም አይደለም። እነዚህ የብሉይ ኪዳን አባቶች ማለት ልክ እንደዛ ናቸው። በዙሪያችን ያሉ ምስክሮች ናቸው። በርታ 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 ጨርስ። በርታ ሲል ከነሱ ኢነርጂ ታገኛለህ። በርታ ሲል አለ ማለት ነው። ብቻዬን አይደለሁም ትላለህ። የነገሩ መጨረሻና መደምደሚያ ሽልማቱ ግን ክርስቶስ ነው። ከፊታችን አለ ክርስቶስ ነው። እሱን አይተን ነው ዓለምን አሸንፈን የምንጨርሰው። እነሱን እንኳን የማስደስታቸው እነሱ ራሱ የሚደሰቱት ዞሬ በጨበጠው ደስ ያለው። አሁን እኛ ሀገር አትሌቶች እየሮጡ እያለ አንድ ልክ ነሱት የለበሰ ሰው ስቴዲየም ገብቶ በርታ በርታ ሲል ሯጩ ቆሞን ሰላም ቢለው ደጋፊ ሰውዬ ራሱ ይገፈትሯል። ምክንያቱም እንዲጨብጡ አይደለም በርታ የሚለው። ኢቨን ደጋፊው ራሱ ክብሬ ነው የሚለው የሚሮጠው ሰውዬ ጨርሶ ሜዳሊያ ያጠለቃቃል ነው። በስም አይጠራውም። እከሌ የሚባል ደጋፊ አመሰግናለሁ አይልም። በቃ ጨርሷል። መጨረሱ ለሰውየው ደስታ ነው። እነ ዳዊትን እነ ሙሴን እንኳን የምንወዳቸው ከሆነ ኢየሱስን መውደድ ይኖርብናል። በቃ ኢየሱስን ከነሱ ካላወጣሁት እነሱ ራሱ አይፈልጉም። እንደ ሙሴ እኮ የፈርዖንን ቤተመንግስት ብሎ መከራውን የበላው ስለ ክርስቶስ እኮ ነው የሚለው መጽሐፍ ቅዱስ። ና ሙሴ ብለው አልፈልግም፣ እኔ ራሴ ባለ ታሪክ የሆንኩት ኢየሱስን ብዬ ነው፣ አትጥራኝ፣ አንተ ጨርስ ነው የሚል ብሎ ነው ሊመልስ። ኦፍኮርስ በጣም ጥሩ። ወደ ፍሬ ደግሞ ልመለስና በኤቨርላስቲንግ ክራይስት ሪቪሌሽን ቸርች ውስጥ በብዙ አገልግሎት ውስጥ አለሽና ጥሌም መድረክ ላይ የእሷን አገልግሎት በግልጽ በብዙ መንገድ እንደምታገለግል ስትናገር ሰምቻለሁ። ከአገልግሎት ጋር በተያያዘ በተለይ እህቶች ላይ ሴቶች ላይ አንዳንድ የሚነሱ ጥያቄዎች አሉ። ረጅም ዘመናት ሴቶች ወደ በጓዳ ሆና በጸሎት ተደግፈው ቤት ውስጥ ልጆችን ኬር በማድረግ እነዛ ካደረገች ይበቃል የሚል ወደ መድረክ ሴቶችን እህቶችን የማይጋብዝ አስተሳሰብና አመለካከት ረጅም ጊዜ በተለያዩ አብያተ ክርስቲያናት ውስጥ ይንጸባረቃል እና እናንተ ቤተክርስቲያን ደግሞ እህቶች በጣም ያገለግላሉ። ከዛ አንፃር የእህቶችን ወይም ሴቶችን አገልግሎት በአዲስ ኪዳን መጽሐፍ ቅዱስ እንዴት ይገልጸዋል? እንዴትስ አይነት ማብራሪያ ይሰጣል? ግልጽ ቢደረግልን ብዬ ፍሬን ስለማያት ነው። ብዙ ጊዜ ስታገለግል በጣም አያት አለውና ሌላ ቦታ አልተለመደም። ይሄ ነገር መጽሐፍ ቅዱስ መሰረት አለው። ሀሳቡን ለማንሳት ያህል ነው። ምክንያቱም ራሱን የቻለ በጣም ረጅም ሀሳብ ነው። ምናልባት ለዚህ ሌላ ፕሮግራም ይዘን ብዙ የምንነጋገርበት ሊሆን ይችላል። ግን መጽሐፍ ቅዱሳችንም ላይ እኮ እና አቂላና ጵርስቅላ ባልና ሚስት ናቸው። አቂላና ጵርስቅላ የሮመን ቸርች ኢቭን ፕላንት አድርጓል፣ መስርተዋል ተብሎ የሚታመኑት። ጳውሎስ ወደ ኤፌሶን ወደ ተለያዩ ከተሞች ሲያገለግል የአገልግሎት አጋሮቹ እና አጵሎስን ይዘው መንገድ ያሳዩ እነ ፌበን ሮሜ ላይ የሚጠቀሱ እህቶች፣ ፊልጵስዩስ ላይ የሚጠቀሱ አሉ። መጽሐፍ ቅዱሳችን ላይ በጣም በጸሎት የተጉ በቤተ ክርስቲያን ውስጥም ደግሞ እንግዲህ በመጽሐፍ ቅዱስ ላይ ስማቸው ሜንሽን እስኪደረግ ድረስ በጣም በብዙ አገልግሎት የቆሙ እህቶች አሉ። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። ምናልባት የኛ ቤተክርስቲያን አሁን በጣም አክቲቭሊ ቫይብራንት ቸርች ስለሆነና
ሚዲያም ላይ ምንም ላይ በጣም ስለሚታይ እንጂ ባደግንባቸው ቸርች ውስጥም እኮ ፓስተሮች አሉ፣ ፓስተር እህቶች አሉ፣ ወንጌላውያን አሉ። እኔ የማውቃቸው እኛ ያደግንበት ቸርች የተለያዩ አብያተ ክርስቲያናት ለእኛም ለማገልገል ስንሄድ እኮ እናገኛለን። እግዚአብሔር በሰጣቸው ጸጋ በጣም አስደናቂ በሆነ አይነት መንገድ የሚያገለግሉ እህቶች አሉ። እኛ ቤተክርስቲያን ውስጥም ፍሬን ጨምሮ ደግሞ በተለያየ አገልግሎት ዘርፍ ውስጥ በተለያየ ዲፓርትመንት ውስጥ ሆነው የወንጌልን አገልግሎት በጣም በስፋት የሚያገለግሉ እህቶች አሉ። እንደውም አንዳንድ ምናልባት ከወንድሞች ይልቅ በጣም አንዳንድ አገልግሎቶች ላይ እህቶች በጣም ዴዲኬትድ ናቸው፣ ዲቮትድ ናቸው አሉ፣ አክቲቭሊ አሉ። በጣም በብዙ ትጋት ራሳቸውን ሰጥተው ያገለግላሉ እና መጽሐፍ ቅዱሳችን ላይ በጣም በግልጽ እንዲያገለግሉ የሚበረታቱባቸው መጽሐፍ ቅዱስ ክፍሎች አሉ። ግን አንዳንዶቹ እንዳልኩ ነው አሁን ባነሳው በጣም ራሱን የቻለ ሌላ ርዕስ ከበዓል ፕሮግራማችን ወጥቶ ሌላ ርዕስ ይሆናል እንጂ ብዙ ሌላም ጊዜ በስነስርዓት በደንብ ቁጭ ብለን እናወራለን። ብዙ ሊፈቱ የሚገባቸው የመጽሐፍ ቅዱስ ክፍሎች አሉ። ከዚህ አንጻር እነሱን ማንሳትም መነጋገር እንችላለን። ግን መጽሐፍ ቅዱሳችን እግዚአብሔር ጸጋ ያስታጠቃቸው በውስጣቸው ያስቀመጣቸው በአካሉ ላይ እየባረኩ እየጠቀሙ የሚኖሩ እህቶች ነበሩ። ቤተክርስቲያን እስካለች ድረስ ደግሞ አሉ። ወደፊትም ደግሞ በጣም እግዚአብሔር በምድራችን ላይ ባሉ አብያተ ክርስቲያናት ውስጥ በጣም ብዙ የተባረኩ የሚጠቅሙ ጸጋ ያላቸውን እህቶች ደግሞ እንደሚያበዛ በጣም አምናለሁ እና ፍሬክስም ልነግርህ አልችልም። እሷን አንዳንድ የምታገለግላቸውን አገልግሎቶች እኔ ላገልግላቸው ብል እንደው ፍሬክስ እዚህ አጠገቤ ስላለች እና እናንተ ጋር ስለሆነ ሳይሆን ምናልባት ቤተክርስቲያን ውስጥ ያሉ ሰዎችን ብጠይቅ በጣም በግልጽ የምታየው ነገር ነው። እኔ ላገለግለው አልችልም፣ እኔ ላደርገው አልችልም፣ በፍጹም ላደርገው አልችልም። ይህንን ጸጋ፣ ይህንን አቅም፣ ይህንን ትጋት እግዚአብሔር እሷ ውስጥ አስቀምጧል እና እሱን አገልግሎት ስታገለግለው ሳያት እደነቃለሁ። በእውነት ነው የምልህ፣ ቆሜ ነው የምደነቀው። ጌታን አመሰግናለሁ። ብዙ ጊዜ እኔ ላደርገው አልችልም። ሲያስተምር አንድ የሚለው ነገር አለ። ጊዜ ሰው እግዚአብሔር በሰጠው ጸጋ ደግሞ ውስጡ ባለው ፓሽን ሲያገለግል ነው ፍሩትፉል የሚሆነው ይላል ብዙ ጊዜና እኔ ደግሞ ፓሽን ወይ ደግሞ እግዚአብሔር ውስጥ ያስቀመጠው ከጀርባ ያለውን ነገር ፋሲሊቴት ማድረግ፣ ማስተካከል፣ ምቹ ሁኔታ መፍጠር፣ እሱ ነው የኔ አገልግሎት። ይሄ የተጋነነ ብዙም አይደለም። ፋሲሊቴት አደርጋለሁ፣ ምቹ ሁኔታ ፈጥራለሁ፣ ፕሮግራሞቹ በአግባቡ እንዲሄዱ ያንን ከበስተጀርባ ቸርቹን ማጽዳት ሊሆን ይችላል፣ ሰዎችን ማስተባበር ሊሆን ይችላል። እንዲህ አይነት ነገሮችን ማድረግ ነው የኔ አገልግሎት። በተሰጠኝ ነገር ሲሆን እኔ አሁን ሞክሬ አውቃለሁ። እስቲ ለአጋንንት አብሬ እየዞርኩ ልጸልይ ብዬ ጀምሬ አውቃለሁ። አብሬው ሞክሬ ቆሜ ጭራሽ ስስቅ ነው ራሴን ያገኘሁት በሚሆነው በሚፈጠረው ነገር ማለት ነው። እግዚአብሔር እዛ ጋር አይደለም በቃ እኔን የፈለገው ማለት ነው። ትፈልገ የለ በቃ እንደዚህ ማገልገል ምናምን ብዬ ብዙ እንትን አደርጋለሁ። ግን በቃ እግዚአብሔር እኔን የመረጠኝ ከኋላ ሆኜ እግዚአብሔር በሱ ያስቀመጠውን ጸጋ እንዲወጣ ከኋላ ሆኜ ያለውን ነገር ማስተካከል፣ መግፋት፣ ምቹ ሁኔታ መፍጠር፣ ያ ነው የኔ ፓሽን እና እግዚአብሔር የሰጠኝ ብዬ የማምነው እና የሚጠይቀኝም እሱ ላይ ነው ብዬ ስለማመን እዛ ላይ ተጋለሁ፣ እሷን አስተካክላለሁ። ሌላ የተለየ ግን ይሄ ተጋነነ ሰራው ምለው ምናምን አይደለም። ምናልባት እህቶችን ሌላም አብያተ ክርስቲያን ውስጥ ያሉ እህቶችን ከማበረታት አንጻር የሆነ ነገር ብታያቸው ደስ ይለኛል ብዬ ነው። መድረክ ይፈራል በእህቶች አካባቢ ማለት ነው። ወደ አገልግሎት እንዲመጡ አፕሪሺየት የምናደርገው የምናበረታታው ብዙ ጊዜ ቤተክርስቲያን ውስጥ ወንዶች ናቸው። እህቶች ጸሎት ላይ የሆነ ነገር ውስጥ ነው የሚገቡትና ከዛ አንጻር መበረታታት አለባቸው ወይ ያለሽ አንቺ በዛው መልእክትሽ እንድታስተላልፊ? አዎ ወጥተው እንዲያገለግሉ አበረታታለሁ። እንዳልኩ ነው እግዚአብሔር በሰጠ እግዚአብሔር በውስጥ ባስቀመጠው ጸሎት ከሆነ በዛ ማስተማርም ከሆነ በዛ
እግዚአብሔር ውስጥህ በሰጠህ ባለህ ነገር ሲሆን ነው ውጤታማ የምትሆነው እና ፍሬውን የምታየው። በሌለኝ ነገር አሁን እኔ ላድርግ ብዬ ወጥቼ ባደርግ አበላሻለሁ። ላስተምር ብዬ ለምሳሌ በወጣ ብዙ ነገር ሚስ ላደርግ እችላለሁ፣ ላበላሽ እችላለሁ። ግን እግዚአብሔር የሰጠኝን ነገር እሱ ላይ ነው ፎከስ አድርጌ መስራት ያለብኝ ብዬ ማምነው እና እግዚአብሔር ጸጋውን ከሰጣቸው ያገልግሉ። ምክንያቱም ሁሉም ስለራሱ አይደል የሚጠየቀው፣ እግዚአብሔር የሰጠኝን ያንን ነው የሚጠይቀኝ እኔ። ስለዚህ የሰጠኝ የቱ ጋ ነው የሚለውን መጀመሪያ መለየት፣ ከለየን በኋላ እግዚአብሔር ባስቀመጠን በዚያ ነገር ላይ መትጋት። ደግሞ ፐርሰናሊ የአንተም ትጋት ደግሞ ወሳኝነት አለው። ቃሉን በማጥናት ሊሆን ይችላል፣ በመጸለይ ሊሆን ይችላል፣ ቤተክርስቲያን ላይ ባሉ በተለያየ አክቲቪቲዎች ሊሆን ይችላል። እዛ ላይ ያለውን አድርጎ ግን እግዚአብሔርን ለማገልገል ግን መነሳት ግድ ነው። እንድናገለግለው እኛም ጠርቶናል። ሴት የለም ወንድ የለም አይደል ብሏል። ስለዚህ ካስፈለገ መንበብ ይቻላል። ስለዚህ አበረታታለሁ እግዚአብሔር በሰጣቸው ነገር ጌታን እንዲያገለግሉ። ምክንያቱም ዘመኑም እያለቀ ስለሆነ ቶሎ ቶሎ ወንጌልን ሰርተን ፍጥረት ሁሉ መስማት ስላለበት ኢየሱስን አዳኝነት ትጋላለሁ። እህቶች አመሰግናለሁ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን የዛሬ የጸጋ ሾው የበዓል እንግዳይ የሆኑት የተወደደው አገልጋይ ነቢይ ጥሌ እንዲሁም ደግሞ ባለቤቱ ፍሬ ከነርሱ ጋር በመሆን ነው። ይህንን ፕሮግራም የሚተላለፈው በጸጋ ሾው ዩቲዩብ ቻናል እና እንዲሁም ደግሞ በጄሜን ቴሌቪዥን ጣቢያ ነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁ እንድትቆዩ እንጋብዛለን። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። ኢየሱስ ተወልዷል። እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ እንዲሁ በጸጋ ነው፣ እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃለሁ። ልዩ የሆነ የበዓል ዝግጅት እያደረግን ነው የምንገኘው። ጥሌ ወደ አንተ አገልግሎት ልመለስና በተለይ በአንድ ወቅት ሶሻል ሚዲያ ላይ በጣም የሚዘዋወር አንድ ቪዲዮ አይቻለሁ እና ቪዲዮ ለአገልግሎት ትንቢት ሲመጣ ነው የሚያሳየው እና ጥሌ በትንቢት ነው የተቀባው ወይስ በጥሪ ነው የሚል ጥያቄ አንዳንድ ወገኖች ጋር ተፈጥሮ ነበር እና ከጓዳ የመጣ ይሄ ከዝግጅት የመጣ ከስር እያደገ የመጣ እና በጊዜው የተገለጠ አገልግሎት ነው የጥሌ አገልግሎት ወይስ ትንቢት መጣ እናገርብሃለሁ የሚል ትንቢት እንሰማለን ብዙ ጊዜ እና አንዳንድ ሰዎች ትንቢት ሲመጣላቸው ኢሚዲየትሊ ወደ መድረክ ወደ አገልግሎት የሚመጡበት ሁኔታ አጋጣሚ አለና የጥሌ አገልግሎት ከትንቢት ወይስ ከጥሪ ከየትኛው ይጀምራል? እንግዲህ እኔ በትንቢት ይጀምራል ብዬ የማምነው አገልግሎት የለም። አገልግሎት ጥሪ ነው። አገልግሎት ጥሪ ነው። የሚጠራው ደግሞ እግዚአብሔር ነው። እግዚአብሔር ነው የሚጠራው። እግዚአብሔር ግን ሲጠራ ለራስህ ለግል አንተና ጌታ ብቻ በምታውቁት አይነት መንገድ ኮንፈርም ያደርግልሃል። ከዛ አገልግሎቱ የምታገለግለው ጌታ ነው። በህዝብ ፊት ቢሆንም በህዝቡ መካከል ቢሆንም የምታገለግለው ግን ጌታ ነው። መጽሐፍ ቅዱስ ሲናገር ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር። ስለዚህ የምናገለግለው ህዝቡ መሀልና ህዝቡ ፊት ሊሆን ይችላል። የምናገለግለው ግን እግዚአብሔር ነው። የሚገለገለው እግዚአብሔር ታገለግለኛለህ ብሎ አንተን ራስን ለራስን ኮንፈርም የሚያደርግ በልብ ላይ ነው ጥሪ የሚቀመጠው። ከዛ እንደማረጋገጫ ደግሞ በተለያየ መንገድ ሊመጣ ይችላል እና ይህን አገልግሎት በትንቢት አይደለም የተጀመረው። እንደሱም አይነት ነገር የለውም። ይህን አገልግሎት በጥሪ የተጀመረው። አገልግሎት መጀመር አለበት ብዬ የማምነው አገልጋዩ ከጌታ ጋር ፐርሰናሊ በግሉ ከጌታ ጋር ጊዜ ወስዶ በደንብ ጸልዮ መንፈስ ቅዱስ ለራሱ ኮንፈርም አድርጎት። ምክንያቱም አገልግሎት ስታገለግል በጣም ብዙ በሰው መካከል የሚታይ የምታመሰግነው ብዙ ፍሬ ቢኖረው መንገዱ ደግሞ አንዳንዴ ቀላል ላይሆን ይችላል። መንፈሳዊ ጦርነቱ አለ። ከሰው ጋርም ደግሞ ስለምታሳልፍ ደግሞ ብዙ ዲስአፖይንትመንቶች አሉት። ስለዚህ የጠራህ ማን እንደሆነ ካላወቅ
አንተ በግል ከእግዚአብሔር ጋር ባለ ኢንካውንተር ካልተነሳ በሆነች መንገድ ላይ ባለች ነገር ከተጀመረች ያራግፈዋል ከላይ ላይ ሁሉም ነገር ያራግፈዋል ከላይ ላይ እና በግል ሰው ግን ከእግዚአብሔር ጋር ባለው ነገር ከሆነ የተነሳው እግዚአብሔር በእርግጥ ጠርቶት ከሆነ የጀመረው መከራውም ጭብጨባውም ስድቡ ሙገሳውም የትኛውም ነገር አያስቆምህም። ግብህም አይደለም። ሰው ተሰብስቦ በጣም ሲያመሰግንህም ግብህ አይደለም። ደግሞ ገንጥለው ወስዶ ደግሞ እስር ቤት ቢጥሉ እሱ ግብህ አይደለም። ምናልባት መንገድ ላይ የሚሆኑ ግብአቶች ሊሆኑ ይችላሉ እና አገልግሎት በጥሪ ነው የሚጀምረው እንጂ በትንቢት ይሆናል እያለ ጥሪ ነው ወሳኝ ነገር፣ በጣም መሰረታዊ። ምናልባት የሚመጣው ትንቢት ለዛ ኮንፊርም ከማድረግ አንጻር ሊታይ ይችላል። እንደው እንትን ስለሆነ ነው ትንቢት ሲመጣ ሁላችንም ጆሮ ውስጥ የመግባቱ ነገር እና ደግሞ የምንቀበልበትን መንገድ ኃይል እንትና ትንቢት መጣለት ከተባለ ከሰማን ኢሚዲየትሊ አገልጋይ ነው የሚል አእምሯችን ውስጥ የሚቀመጥ ነገር አለ። ምናልባት ትንቢት የሚያመጡ ሰዎችን የሚያመጡበት መንገድ ራሱ አንድ የቻለ ኤክስፕሬሽን አለው፣ በጣም የመግለጽ ነገር አለ እና ከዛ አንጻር ብዬ አዎ እኔ ምንድነው መጽሐፍ ቅዱስ ላይ ቆይ መጽሐፍ ቅዱስ ላይ ለምሳሌ እነ ዳዊት እግዚአብሔር በእርግጥ ለብቻው አባቱም ወንድሞቹም በማያስተውሉበት ሰዓት እግዚአብሔር ዳዊትን ለብቻው በጎች ሲጠብቅ ያለማምደው ነበር እኮ ብዙ ነገር። ግን በነብዩ ሳሙኤል በኩል መጥቶ ደግሞ ያደረገው ነገር አለ። ግን መከራ ነው ለለከ መጣበት። ማነው ከመወደድ አይደለም መሞገስ አይደለም፣ መከራ ነው መጣበት። ሳኦል ያሳድደው ጀመር። ከቤተሰቡ ተነጥሎ ከአገር ወደ ጫካ እስኪገባ ድረስ መከራ ነው የመጣበት። እነ ጳውሎስም እነ አጋቦስ መጥተው መልእክት ሲነግሯቸው የዚህ መቀነት ባለቤት እስር ቤት ገብቶ ይሰቃያል፣ በኢየሩሳሌም መከራ ይቀበላል። እንደዚህ አይነት ነገር ነው የሚመጣላቸው። ግን ግለሰቦቹ ከእግዚአብሔር ጋር የነበራቸው ነገር በጣም ጠንካራ በጣም ብርቱ የሆነ ነው። ግለሰቦቹ እግዚአብሔርና ያ የተጠራው ሰው። ከዛ ውጭ ግን የሚመጣው መልእክት እስከ ጌታ ነው የሚለው ራሱን የቻለ ነገር ደግሞ አለው። ሪሊ የሚመጣው ነገር ደግሞ ከጌታ ነው የሚለው እሱ ራሱን ችሎ ደግሞ መጣራት አለበት። ግን እኔ የምለው መጀመሪያ ግለሰቡና እግዚአብሔር ናቸው መጨረስ ያለባቸው። ከዛ እግረ መንገድ ላይ የሆነ መልእክት ሊመጣ ይችላል፣ ላይመጣ ይችላል። የሆኑ ሰዎች ተነስተው መልእክት ሊነግሩ ይችላል፣ አይነግርም ይችላል። እሱ እንትን አይደለም፣ ማንዳቶሪ አይደለም። ሊሆን ይችላል፣ ላይሆን ይችላል። ግለሰቡና እግዚአብሔር ግን በጣም ሲሪየስሊ ስቲክ ማድረግ አለባቸው። ምክንያቱም አንተ ለብቻ የምትሄደው መንገዱ ዛሬ በጣም የሚያመሰግን ሰው ነገ አጠገብ እኮ አይኖርም፣ ሊቀየር ይችላል። ነገ ደግሞ የምትደርስበት ቦታ ደግሞ በጣም መከራ የሚያሳይ ደግሞ ሊሆን ይችላል። ጳውሎስን እኮ ገላትያ ሲገባ አምላክ ነህ አሉት እኮ። አማልክት በሰው አምሳል እኛ መሀል መጡ አሉ። እዛው ከተማ እኮ ደግሞ ወረድ ብለህ ስታል በድንጋይ ወገሩት፣ የሞተ መስሏቸው ትተውት ሄዱ ይላል። ስለዚህ መንገዱ ነው። አሁን ጳውሎስ በጣም ሲያመሰግኑት አምላክ ነኝ አላለም። በድንጋይ ሲወግሩት ደግሞ የተረገማችሁ ናችሁ ማለት ነው። በቃ መንገዱ ነው የሚሄደው። እሱና ጌታ ያውቁታል። አብረው ነው በቃ ከጌታ ጋር እና እኔ መጠራቱ ዋናው እሱ በጣም ጥሩ ነው። ጥሌ ነብይ ነው? ጥያቄ ነው። አንዳንድ የወንጌል ሰባኪያን ሶሻል ሚዲያ ላይ የነቢያትና የሐዋርያት አገልግሎት በዚህ ዘመን እንደሌለ በስፋትና በግልጽ ያስተምራሉ። እነሱ ብቻ ሳይሆን ቀደምት ቤተክርስቲያናት ወይም እናት ቤተክርስቲያናት የሚባሉትም ነቢይና ሐዋርያ ሲሾሙ አይስተዋሉ። ለዚህ አንተ ምላሽ ወይም እይታ ምንድን ነው? ምናልባት ከፊት ወደኋላ ከምጣ ከኋላ ወደፊት ሊሄድና የቀደምት አብያተ ክርስቲያናት ምናልባት እነዚህን ኦፊሶች አሉ፣ ግን ደግሞ በዚህ ኦፊስ ደግሞ ሰዎቹ የሉም። ኦፊሱ አለ፣ ሰዎቹ የሉም የሚሉ ትምህርቶች የሚያስተምሩ አሉ። ደግሞ ይሄንን ኦፊስ ደግሞ ሪኮግናይዝ አድርገው ነቢያትም ሐዋርያትም የሚሾሙ እናት ቤተክርስቲያናት ደግሞ አሉ። ምናልባት አሁን እዚያው ስም ሜንሽን ማድረግ ስለማይጠበቅብኝ አሉ።
በጣም እናት ከሆኑት መካከል ይህንኑ አገልግሎት ይህንኑ ኦፊስ ተቀብለው እየሾሙ በአጥቢያዎቻቸው እየሾሙ በአገር ደረጃም ደግሞ በናሽናል ኦፊሳቸውም ላይ ኦርዴን እያደረጉ በዚህ አገልግሎት የሚጠቀሙ አብያተ ክርስቲያናትም አሉ። ይሄንን ምናልባት ያው ሁላችንም ስለምናይ በእኛ መካከል ስላሉ ጥሌ ነብይ ነው ወይ የሚለው እንትና ነብይ ነው ነብይ አይደለም የሚለውን ከማለት ላይ ነብይን ዲፋይን ማድረግ ጥሩ ነው እንችላለን። አሁን የነቢያት አገልግሎት ወደ አዲስ ኪዳን ካመጣ ነው ቆሞ ትንቢት መናገር ብቻ አይደለም። ኦፍኮርስ ትንቢትን መናገር እንደ ስጦታ የሚሰጠው ለነቢያት ነው። ግን በጉባኤ መካከል ደግሞ የትንቢት መንፈስ ወርዶባቸው ደግሞ ትንቢት የሚናገሩ አሉ። እንደ አንደኛ ቆሮንቶስ ምዕራፍ 12 ኮንግሪጌሽናል የሆነ ጊፍት ሊሆን ይችላል ትንቢትን መናገር። ትንቢት የተናገረ በሙሉ ግን ነብይ አይደለም። አሁን እየተነሳ ትንቢት የሚናገር ሰው በሙሉ ነብይ አይደለም። ግን ለነቢያት ደግሞ ትንቢትን መናገር እግዚአብሔር እንደ ስጦታ ይሰጣል። አዲስ ኪዳናችን ላይ ያሉትን የነቢያትን አገልግሎት በኤፌሶን መጽሐፍ ላይ በሐዋርያትና በነቢያት መሰረት ላይ ታነጻቸዋል የሚለው ትንቢት ላይ አይደለም፣ ትምህርት ላይ ዶክትሪን ነው። መሰረት የሚያስይዝ ከታች ጀምሮ የሚነሳ በጣም ጥልቅ የሆነ እግዚአብሔር ቃል ትምህርትን የሚያመለክት ቃል ነው። ስለዚህ አዲስ ኪዳን ነቢያት በጥቅሉ ከማስተማር ጋር በጣም የተቆራኘ አገልግሎት ነው የሚያገለግሉት። በጣም ከማስተማር ጋር የእግዚአብሔር ጥልቅ ሚስጥር የሆነው ክርስቶስ ኢየሱስን ከመግለጥ ጋር መሰረት የሚሰራው እዛ ላይ ስለሆነ፣ ስለዚህ የአዲስ ኪዳን ነቢያቶች ሞሮፍ ወደ እግዚአብሔር ቃል ትምህርት የሚያደሉ ናቸው። ግን ደግሞ ትንቢትንም ደግሞ መናገር እግዚአብሔር እንደ ስጦታ ይሰጣቸዋል እና ይሄ አገልግሎት እንግዲህ አስቀድሞም ጀምሮ እግዚአብሔር በልባችን ላይ ያስቀምጦታል። በዚህ አገልግሎት እያገለገልኩ ነው ያለሁት። ሰባኪውም በአዲስ ኪዳን ያስተምራል፣ ነቢዩም ያስተምራል፣ ሐዋርያውም ያስተምራል፣ ወንጌላዊም ያስተምራል። ሁሉም አገልግሎት ኦፊስ ውስጥ ማስተማር የሚባለው ነገር አለ ነው። በዋናነት ግልጽ ለማድረግ ነው። እንግዲህ ትላልቅ ይሄ ከአስተምሮ ጋር የተያያዘው ጥያቄ አብዛኛውን ወደ ጥሌ ነው ያደረግኩት። ደግሞ ወደ ፍሬ ደግሞ እመለሳለሁ። እግዚአብሔር ትልቅ ራዕይና ቪዥን ሰጥቷችሁ እያገለገላችሁ ነው የምትገኙት። እግዚአብሔርም ጸጋውን አብዝቶ ረድቷችኋል ብዬ በግሌ አምናለሁ። ወደ ቤተሰብ ህይወት ደግሞ አሁንም ልመለስ። ምክንያቱም የእግዚአብሔር ወኪል በምድር ላይ ከቤተ ክርስቲያን ከመንግስት ቀጥሎ አንደኛው ቤተሰብ ስለሆነ ማለት ነው። እና ፍሬ ከጥሌ ጋር ተጋጭታችሁ ታውቃላችሁ? መጋጨት ይሄ በጣም መጋጨት የሚባል ሳይሆን የሀሳብ ልዩነቶች ይፈጠራሉ፣ አለመግባባቶች ይፈጠራሉ። እንዳልኩህ የአንደርስታንዲንግ ጉዳይ ነው። ብዙ ቅድም ጠቅሼ እልሃለሁ፣ እህቶችና ወንድሞች እይታችን የተለያየ ነው። ምናይበት መንገድ በዛ ባየነው መንገድ ቶሎ ሪአክት ላደርግ እችላለሁ። እኔ ብዙ ጊዜ ይሄ ለምን እንደዚህ ሆነ የሚለውን ነገር ሪአክት ላደርግ እችላለሁ። ከዛ እሱ ደግሞ ያስረዳኛል ማለት ነው። እና ሚስ አንደርስታንድ ነው ብዙ ጊዜ። ያንን ግን ሁልጊዜ እንነጋገራለን። ደግሞ በትዳር ደግሞ ጊዜ እየተዋወቅ አብረህ እየኖርክ ስትመጣ ደግሞ ዲቴል በጣም እየተዋወቅ ትመጣለህ። የጋራ ደግሞ የሆነ ባህሪ ይኖርሃል፣ የምትወራረሰው ነገር ይኖርሃል እና እንደ መጀመሪያው አይነት እንትን አይኖርህም። ማቹር እያደረገ ይመጣል ራሱ። በጮኝነት ጊዜ እንደውም ተጋጭተናል። አሁን ብዙ እንደዚህ ውጥት ያለ መጋጨት ብዙ እንደዚህ ተጣልተናል ነው የለም። ያው እንዳልኩህ ነው። ሴት ስትሆን ስሜት ቅርብ ነው። በዛ መሀል እንደዚህ ሚስ አንደርስታንድ ነገር ነው እንጂ እንደዚህ የጎላ ግጭት የለም። በትዳር ውስጥ ግን ሚስ አንደርስታንድ አለ በደንብ። አሁንም ብዙ ሰው እንዲያውቅ የምንፈልገው አንድ ቤት ነው የምትኖረው፣ የጋራ ነው። እያንዳንዱ ነገር ያገናኝሃል፣ መውጣት መግባት ያገናኛል፣ ልጆች ያገናኙሃል። ብዙ ነገር የጋራ ነው ትስስሩ። ስለዚህ እንደዛ በሆነ ቁጥር የሚያገናኝ ነገር ብዙ አለ ማለት ነው። እዛ ላይ ሚስ አንደርስታንድ ይፈጠራል። ያንን ግን ቁጭ ብሎ ሁልጊዜ የምንጠቅሰው አለ። አንድ ሰው
መጋጨት አለን ስንጋባ በጣም ግን ተኮራርፎ መተኛት ግን በፍጹም አያስፈልግም ይላልና ያ ሁልጊዜ ኮንሸስ ያደርገናል። ተጣልቶ መተኛት ወይ አኩርፎ መተኛት እሱ ብዙ ጊዜ ኮንሸስ ስለሚያደርገን ቶሎ ሶልቭ ለማድረግ ሞክራለሁ። ጥሌ ብዙ የሚናገር አይነት ሰው አይደለም፣ እንደምታውቀው ነው። ባህሪው እዚህ ጋር እንዳለው አይነት ሰው ነው። ብዙ ጊዜ ለምን ዝም ትላለህ ወይ እንደዚህ ለምን ታደርጋለህ? ይሄ ነው በቃ እንትናችን። ከዛ የዘለለ ነገር የለንም። በእጮኝነት ግን 1-3 ወር ተለያይተን ነበር። ተኮራርፋችሁ ምናምን? በምን እንደሆነ ግን ነገሩን አላስታውስም። በምን እንደተጋጨን አላስታውስም። አልደወልክልኝም ሊሆን ይችላል፣ አላውቅም። ግጭቱን አላስታውሰውም። ነገሩን ግን ለ3 ወር ለ4 ወር በመሀላችን በቃ ተባብለን ጋብ ፈጥረን እኔም ከስራ እየመጣሁ እሱ ከትምህርት ቤት ይምጣ አላውቅም። ከዛ መንገድ ላይ ተገናኘንና አንድ አዲስ አንተ ሻይ ጠጣን ቀጠል። እንደዚህ አይነት ግን የጎላ በትዳር መሀል ብዙ አላስታውስም። አይ በጣም ጥሩ ደስ ይላል። ጥሌ ወደ አንተ ደግሞ ልመለስና አንዳንድ ወገኖች በሶሻል ሚዲያ በአካልም ቸርች መጥተው የተካፈሉ ሰዎች ይሄ ዘመን ኢትዮጵያ ውስጥ የጥሌ ዘመን ነው፣ የእነንትና ቸርች ጊዜ ነው ምናምን ይባላል እና በሲዝን ታምናለህ? ቤተክርስቲያን ሲዝን አላት? አንተስ ጊዜ ነው ብለህ ታስባለህ? እንዲህ ይባላል። የሆነ ሰው በአገልግሎት ተጽዕኖ ማድረግ ሲጀምር ኢንፍሉዌንስ ሲያደርግ እንትናማ ጊዜው ነው ወቅቱ ነው ምናምን የሚባል ነገር አለ እና ቤተክርስቲያን ጊዜ አላት ወይ ሲዝን አላት ወይ? እንደው ይህን ጥያቄ ብትመልስልኝ። በጣም ብዙ ሰው ይላል እንደዛ። እንግዲህ አንዳንድ ሰው ለእኔ መተውሉ ይሉኛል። እኔ ግን እንደሱ አላምንም። ቤተክርስቲያን የሁልጊዜ ነች። ሰው ማገልገል ያለበት የላይፍ ታይም ነው። ወደ ጌታ እስክንሄድ ነው ማገልገል ያለብን እንጂ 5 ዓመት የእንትና ተራ የሚቀጥለው 7 ዓመት የእንትና ተራ የሚባል እንደዚህ አይነት መጽሐፍ ቅዱስ ላይ ነው። መጽሐፍ ጳውሎስ ጀመረ፣ ወደ ጌታ እስኪሄድ ነው ያገለገለው። መተካት አለብን። ከታች እያሳደግን እነሱንም ማብቃትን ያለብን እንጂ ከወንጌል ሰው ሪታየር አያደርግ። በቃ ወደ ጌታ እስክንሄድ ድረስ እግዚአብሔር በሰጠን ዘመን የበለጠ እየደመቀ ወንጌሉ እኮ ነው የሚደምቀው። አሁን የጥላውን ሲዝን የእከሌ ሲዝን የሚባለው እኔ የምታይ ከሆነ ነው። ክርስቶስ የሚታይ ከሆነ እኔ ቃልቄ እስካልቀ ድረስ ይታያል ማለት ነው። ስለዚህ አሁን ጥላውን እግዚአብሔር 70 ዓመት መሬት ላይ ኑር ካለው እስኪያልቅ ድረስ እድሜ ወንጌሉን ብቻ ፎከስ የምናደርግ ከሆነ ወንጌሉን ብቻ ይዘን መቀጠል ነው። እኔ የእከሌ ሲዝን የሚባል ነገር መጽሐፍ ቅዱስ ላይ ስላላነበብኩኝ እኔ እንደሱ አይነት ነገር ብዙ አላምንም። መጽሐፍ ቅዱስ ላይ ያሉት ሰዎች እስኪያረጁ ጨርሰውም ደግሞ ወደ አባቶቻቸው እስኪከማቹ ድረስ አገልግለዋል። ትልቁ አሳይመንታችን እኛ ዝም ብለን ስናገለግል የሚተካ ሰው ሳናፈራ የሚቀጥል ሰው ሳናፈራ እኛ ወደ ጌታ እንዳንሄድ ነው እንጂ ከስር ያለውን እያሳደግን እያበቃን ሌሎችም ሰዎች ደግሞ በወንጌል አገልግሎቱ እንዲያገለግሉ እያደረግን መሄድ ነው እንጂ የእከሌ ሲዝን የእከሌ ቸርች ወቅት ምናምን የሚባል እንደዚህ አይነት አልተጻፈም። የኢየሩሳሌም ቸርች ተራ የአንጾኪያ ቸርች ተራ የሚባል መጽሐፍ ስለዚህ ኢየሩሳሌም እየደመቀ ይቀጥላል። አንጾኪያ ቸርች እዛው፣ ኤፌሶን እዛው። መች አዲስ አበባ እኮ ደሞስት አንድ ሪችድ ወንጌል ያልደረሳቸው ከሚባሉ ከተሞች መካከል አንዱ እኮ አዲስ አበባ ነው። መች ወንጌል ተሰብኮ መች ገባ። እኛ ማተኮር ያለብን ስራው ላይ ስራ አንሶ አገልጋይ በዝቶ አያውቅም። ጌታችን እንዳለው መከሩ ብዙ ነው፣ ሰራተኞች ጥቂት ናቸው። ይሄ ሁሌ ነው። መከር ሁሌ ብዙ ነው፣ ሰራተኛ ሁሌ ትንሽ ነው። ባይዘው የመከሩ ጌታ ሰራተኛ እንዲልክሎም ለምኑ። እንኳን ያንተ ሲዝን አልቆ እንደዚህ ልንቀባበለው ይቅርና እግዚአብሔር ሌላ ጨምር፣ ሌላ እዚህ ላይ ጨምር። እንኳን ያንተ ዘመን እግዚአብሔር በቃ አንተ ወደ ዳር ወጣና እንኳን ሊል ይቅርና አንተ ላይ ተጨምሮ ራሱ ተያይዘን እንዲየሮጥን ራሱ አንጨርሰው እና ሲዝን የሚባል ነገር እኔ ብዙ ሲዝናችን ወደ ጌታ እስክንሄድ ነው እንጂ እንዲህ የተመደበ መዳደብ እንትን ምናምን እንደሱ እኔ አላነበብኩም። እንግዲህ መጽሐፍ ቅዱስ ነገር አላነበብኩም።
ያው በተለምዶ እንደዛ ስለሚባል ነው። ፍሬን ልጠይቅሽና ነብይ ጥሌ በአገልግሎትም በተለያየ መንገድ እዚህ ባይኖር ወይም ነብይ ጥሌ ባይኖር እቺ የክርስቶስ ቤተክርስቲያን ትቀጥላለች? ቤተክርስቲያን ትቀጥላለች? አዎ፣ እንዴት? የክርስቶስ ናት ቤተክርስቲያን፣ ሁልጊዜ የክርስቶስ ናት። እግዚአብሔር ሁልጊዜ ቤተክርስቲያንን ሲያደርግ እዚህ ጋር ያለው ጥሌ እንደ ጠባቂ ማስተማሪያ ጋይድ ማድረግ ነው እንጂ ቤተክርስቲያን ሁልጊዜ የክርስቶስ ናት። እግዚአብሔር ሸክም ይሰጠዋል ለአንድ ሰው፣ ያንን ሸክም ተቀብሎ በዛ ሸክም ላይ ይሮጣል፣ ይደክማል፣ ያገለግላል እንጂ ቤተክርስቲያን ሁልጊዜ የክርስቶስ ናት። ስለዚህ ጥሌ ባይኖር እግዚአብሔር ሰው ያመጣል። ሁልጊዜ ደግሞ በዘመናት መካከል እግዚአብሔር ሰው አለው። ስለዚህ ቤቱን አይተውም እግዚአብሔር። አሁን ለጊዜው አለ እሱ ደግሞ እሱ የሚነሳና ደግሞ ሪታየር ደግሞ ስናረግ ደግሞ እግዚአብሔር እንዳለህ ነው። ቅድም ትውልድን የምትሰራው ስራ ላይ ነው። ታች ያለውን ትውልድ እያስነሳህ እያበቃህ መሄድ፣ ከዛ በኋላ የሚተኩ ሰዎችን ተክተህ ደግሞ ማለፍ። ስለዚህ ጥሌ ባይኖር ቤተክርስቲያን ትቀጥላለች በደንብ። በጣም ደስ ይላል። ልዩ የሆነ ቆይታ ነው ዛሬ እያደረግን ያለ ነው። ውድ የጄኤምኤም ቴሌቪዥን እንዲሁም ደግሞ የጸጋ ሾው ዩቲዩብ ቻናል ተመልካቾቻችን በፕሮግራማችን እጅግ እንደተባረካችሁ እንደታነጻችሁ ተስፋ አደርጋለሁ። አሁንም አልጨረስንም፣ ጥያቄዎች አልቋል። ግን አንድ ሁለት ጥያቄዎችን ጨምራለሁ ማለት ነው። ያው አገልግሎቱ እንዳለ ሆኖ ሶሻል ላይፍ ላይስ እንዴት ናቸው? ያው ማህበራዊ ህይወት ሰዎች ነን፣ ብዙ ነገሮች ያጋጥመናል እና ለቅሶ ይኖራል፣ ሰርግ ይኖራል፣ ብዙ ነገሮች ይኖራል። እነዚህ ነገሮች ላይ ጥሌ ፍሬ ያላችሁ እንቅስቃሴ ምን ይመስላል? ትዝናናላችሁ? መዝናናት እንደ ቤተሰብ እንዝናናለን። እሺ፣ ምን አርፍ በጣም እንደዚህ የሚዝናኑ አይነት ሰዎች አለም። ግን ማረፍ የምንፈልግበት ወቅት ሲኖር የልጆቻችንን ትምህርት ቤት የሚዘጋበትን ጊዜ ጠብቀን ለ4 ቀን ለ5 ቀን አረፍ የምንልባቸው ጊዜያቶች አሉ። በጋራ ከልጆቻችን ጋር ጊዜ የምንወስድባቸው ማለት ነው። እንደዚህ አይነት ጊዜዎች አሉ። ሶሻል ላይፍ ላይ ደግሞ ላልከው እንደውም ከቀድሞ ይልቅ አሁን ነው በደንብ ሪስፖንሲብል ሆነ እንትን ብዙ አይደል አሁን የሚጠይቀህ ብዙ ነገር ስለሆነ በምንችለው አቅም ሁሉ ሶሻል ላይፍ ላይ ለመድረስ እንጥራለን። እኔ ይሻላለሁ አይ ቲንክ ከሱ ትንሽ ይመስለኛል። እኔ ትንሽ ይሻላል። እንደ ድሮ አይደለሁም ግን በጣም ጎበዝ ነበርኩኝ። አሁን ያው ጊዜን ብዙ ወደ ስራ ወደ አገልግሎቱ ከቤትም ካለው ኮሚትመንት ጋር ስለሚሆንብኝ ትንሽ ቀንሻለሁኝ እንጂ ሶሻል ላይፍ ላይ ጎበዝ ነኝ። እንደው ልጠይቅሽና ፍሪ እዚሁ ጥሌ ባለበት ጥሌ ቤት ውስጥ እንዴት ነው ከንባቡ ከዝግጅቱ ውጪ ስራ ላይ ከማገዝ አንጻር አንዳንዴ በዓል ሲመጣም ዶሮ ከማረድ አንጻር ሙያ ትጠላለህ? እግዚአብሔር ይመስገን ታረደ ነው የሚሸጠው። እንደዛ ሙያ ምንም እኔ ምናልባት እንደዚህ የወደቀ ጣሳ ቀና ማድረግ ውሃ ቀርቶ ማምጣት ካልሆነ በቀር ይሄ ምግብ ምናምን ሻይ አፈላለሁ። አይ ቲንክ እችላለሁ ሻይ ማፍላት። አልጋ ያነጥፋል። ቀላል አይደለም እንዴ፣ ዋና ነገር ነው። ማንስንስ ማን ያደርጋል እንጂ ከዛ ውጭ ምግብ ምናምን እኔ ብዙ አልችልም። አስባለሁ። የሚገርም ፍሬክስ ፈቃደኛ አይደለችም እንድልምድ። አንድ ሁለት ኪችን ገብቼ በኮቪድ ጊዜ ታመሽ የሆነ ጉንፋን ነው የሆነ ነገር ብቻ የሆነ ሲሪየስ ነገር አመማት። ከጉንፋን በላይ እንደ ጉንፋን ነገር ጀምሯት እንዴ ምን ላርገው በቴካዌ ነው ዳነች። ከባድ ቴካዌ ተጸለይበት ነው በቀር ይሄ ምግብ ምናምን ሻይ አፈላለሁ። አይ ቲንክ እችላለሁ ሻይ ማፍላት። አልጋ ያነጥፋል። ቀላል አይደለም እንዴ፣ ዋና ነገር ነው። ማንስንስ ማን ያደርጋል እንጂ ከዛ ውጭ ምግብ ምናምን እኔ ብዙ አልችልም። አስባለሁ። የሚገርም
ፍሬክስ ፈቃደኛ አይደለችም እንድለምድ አንድ ላይ ኪችን ገብቼ በኮቪድ ጊዜ ታመሽ የሆነ ጉንፋን ነው የሆነ ነገር ብቻ የሆነ ሲሪየስ ነገር አመማት ከጉንፋን በላይ እንደ ጉንፋን ነገር ጀምሯት ምን ላድርገው በቴካዌይ ነው ሄዳነች ከባድ በቴካዌይ ተጸለየበት ምግብ ጸለያለ እንዳያማት ደግሞ በልታ ጸለያለ በቴካዌይ እና በፍጹም ምንም ነገር ምግብ ምናምን እኔ አልችልም መስራት አብሬያት ነው የምሆነው ያው እሷ ስትሰራ እዛው ኪችኑ በር ላይ ቆማለሁ እበላለሁ በቃ እሷ ስትሰራ እየተቀበልኩ የሆነ ነገር እየቀመስኩ እየበላሁ በጣም ነው ኢንጆይ ማድረግ እኔ ከፍሬክስ ውጪ ጓደኛ የለኝም ፍሬክስ ናት ጓደኛዬ ጠዋት አብረን እንወጣለን አብረን ነው የምንውለው የትም ቀጠሮም ቢኖረኝ አብሬ ነው የምሄደው ከሷ ግዣት ነው የምሄደው ከዛ በቃ ማታም አብረን እንገባለን እንጂ አሁን ከሷ ተለይቼ ለብቼ ያመሸውበት ቀን በዚህ 13 ዓመት ውስጥ ለአገልግሎት ካልወጣሁኝ ከከተማ ወይ ከሀገር ለአገልግሎት ካልወጣሁ በቀር እዚህ ያለው ትዝ አይለኝም በጣም በጣም የሚቆጠር ካልሆነ በቀር ትዝ አይለኝም ሰውም ይጠይቀኛል አናን ቀጥረውኝ ሲሄድ ፍሬስ ይሉኛል አንድ ላይ ስለምትታወቁ ሰው ያንን ስለለመደው ብርድ ነው የሚለኝ እሷ ከሌለ ይችላል ብርድ ነው የሆነ ዕቃ እንደረሳ ሰው አስሬ ነው የምደውልላት አሁን እኔ ከዚህ ብቻዬን ብወጣ አስሬ ነው የምደውለው ያለው አታችመንት ብረቱ በጣም ጠንካራ ነው በጣም 13 ዓመት ዴይ ኤንድ ናይት አብረን ደግሞ ክሎዝ ፍሬንድ አንደርስታንድ የምታደርገኝ እሷ ናት አሁን እኔ የሆነ ነገር ለመናገር አስቤ ጀምሬው ሰው ትንካለኝ አልቀጥለው በቃ ተዋዋለሁ በቃ ከነጨረሻው ተዋዋለሁ እሄዳለሁ በቃ አሁን ፍሬክስ በቃ በጣም አንደርስታንድ የምታደርገኝ ኤቭሪንቲንግ እሷ ናትና ለእኔ ልነግርህ አልችልም በጣም ደስ ይላል ምናልባት ከአገልግሎት አንጻር ገጠመኝ ካለ በዚህ አጋጣሚ ብትነግሩኝ ደስ ይለኛል በተለይ ጥሌ ስለ ኢየሱስ ክርስቶስ ነው ብዙ ጊዜ የስብከት ዋና ማዕከል አድርገህ የምትሰብከው የምታስተምረውና ከሱ ጋርም ሊሆን ይችላል እንደው ገጠመኝ ነገር ካለ ፍሬም ከሱ ጋር ስለማትለይ እንደው ለሁለት ሊሆን ይችላል የምታስታውሽው ነገር ካለ ነፍሰ ጡር ያለው ይመስለኛል የመጀመሪያ ልጃችን ከዛ የምታገለግለን ልጅ ወጣ እሱ ክፍለ ሀገር አገልግሎት ነበረው እና ክፍለ ሀገር ሊወጣ ሐሳብ ይዞታል ብቻዬን ነኝ እርጉዝ ነኝ ከዛ በቃ አትሊስት ልብስ አጥቤላት ልሂድ ያለውን እንዳትሰራ አይነት እንትን ነውና ተይው እኔ አደርጋለሁ ምናምን ብሎ ከዛ እሺ በቃ ስለዚህ ለሊት ተነስቼ በኢዛኔ መኪና አልነበረንም በትራንስፖርት ነው የሚሄደው ለሊት ነው መውጣት ያለበት ስለዚህ በሌሊት ተነስቼ በቃ እቺን አስተካክዬልሽ ሄዳለሁ ምናምን ብሎ በጊዜ ተኛል ማለት ነውና ከዛ በጊዜ ተኝተን የተወሰነ ሰዓት እንደቆየን ነው ነፍሰ ጡር ስትሆን ደግሞ ብዙ እንቅልፍ አይወስድም ትቀመጣለህ ትነሳለህ ምናምንና ድንገት ሌሊት ብንንሲ 12 ሰዓት ከምናምን ይላል በስማ ሰዓት በቃ ሊረፍድብኝ ነው ብሎ ተነስቶ ልብስ ከዛ ምናምን ብሎ በረንዳ ላይ ነው ወጥቶ ሻወር ቤት ነበረ ልብስ አጥቦ ጨርሶ ምናምን ለመዘረር ወደ ውጭ ሲወጣ ገና ነው ጭልም ያለ ነውና ከዛ ካለንበት ደግሞ ፊት ለፊት አፓርትመንቱ ስለነበረ ሲያይ አለች አንዲት ልጅ እየሰራች ነው ኦኬ ነግሮ ነው ማለት ነው ምናምን ብሎ ጨርሶ እኔ ደግሞ ለቶይሌት የተነሳን ይመስለኝ ኦኬ ብጠብቀው አይመጣም ከዛ እንደዚህ ብሎ ቀና ብሎ መስታወት ላይ በጣም ቀይ ሆኗል ነው እንዴት ተናም ብሎ ነው ብዬ ተነስቼ ስወጣ ለካ ልጅቷንም ስላያት የነጋ መስሎታል 12 ሰዓት የሆነ መስሎታል 12 ሰዓት ነው የሚለው ለካ ከምሽቱ 6 ሰዓት ነው ገና ማለት 2 ሰዓት ማለት ከዛ አረጋግጬ አለጋም ከዛ ተመልሰን ደረኝ ታይቷልና ያው ሰዓት እንዳይረፍድበት ነበረው ቁጣጣ ነው በህይወቴ የማስታወሰው ያገልግሎት ይሄ ነው በጣም ደስ ይላል ለሁለት ደስ የሚል ገጠመኝ ነው ከዛ ይሰራል ማለት ነው ቤት ውስጥ
አንድ ተገኘ። አንድ የቀድሞ በዚህ በአጋጣሚ ውስጥ ተይዟል። አይ በጣም ጥሩ ነው። አሁን እንግዲህ የመጨረሻውን ጥያቄ አቀርባለሁ። ጥሌ በአውሮፓ ያሉት አብያተ ክርስቲያናት የክርስቶስ ቤተክርስቲያን በጣም እየተዘጉ ነው የሚገኙት እና መረጃዎችም እስከ ቅርብ ድረስ እንደሚነግሩን አረጋውያን ትላልቅ ሰዎች ናቸው ያሉበት። እነሱም እድሜያቸው ሲያልፍ ወይም ወደ ጌታ ሲሄዱ ሲለቁ ለሆቴሎች ለተለያየ መንገድ የሚከራይበት ሁኔታ አለ እና የኢትዮጵያ አብያተ ክርስቲያናትስ ከዚህ አይነት ስጋት ልትድንበት የምትችልበት መንገድ አለ ወይ? ይሄ ስጋትስ አያሳስበንም ወይ? እኛ እዚህ ነገር ላይ ያንተ ሀሳብ ምንድን ነው? እኔ ምንድን ነው የሚታየኝ፣ ያሳስበናል። በጣም ነው የሚያሳስበን በእውነት። አሁን እኛ በየአጥቢያችን ውስጥ ያለውን ክራውድ ስለምናይ እንጂ ጉዳዩ እጃችን ላይ ነው፣ በራችን ጋር ነው ያለው። እነዛን አብያተ ክርስቲያናት የፈተነ ነገር በጣም በቃ ግሎባሊ ቸርችን አጠቃላይ በዓለም አቀፍ ደረጃ ቸርችን በጣም ቻሌንጅ እያደረጋት ያለ ነገር አለ። እኔ አንዱ የሚያሳስበኝ ግን የኢትዮጵያ ቤተክርስቲያን ብቻ አይደለም፣ የአውሮፓ ቤተክርስቲያናት ያሳስቡኛል። አካል ነን፣ ነጭም ይሁኑ ጥቁርም ይሁን ኢትዮጵያዊም ይሁን የትኛውም ዜጋ ቢሆን ያሳስበናል። በክርስቶስ ኢየሱስ ያለችውን ቤተክርስቲያን የወንጌልን እውነት ተቀብሎ የሚቀጥል ትውልድ ሳታይ ስትቀር እኔ አሁን በጣም አንዱ ያዘንኩት በጣም ትልልቅ ካቴድራሎች ናቸው። በጣም ብዙ ይጸልያል ብለህ ነው የምትጠብቀው። ስትገባ በጣም የሚቆጠሩ ጥቂት እድሜ ጠገብ ሰዎችና ቱሪስት ነው የምታየው። ስቴጅ ላይ ቆሞ ፎቶ የሚነሳ ቱሪስት ታያለህ። የሆነ ሰሞን እኮ ያንም ያክል ካቴድራል የመስራት አቅም ያለው ህዝብ ነበር። ያንም ያክል የሚያስፈራ ካቴድራል የመስራት አቅም ያለው ትውልድ ነበር። ያንን የሚያክል ህዝብ ይመጣ ነበር ማለት ነው። አሁን እዛ ስቴጅ ላይ ከተወሰኑ ዓመታት በፊት ወንጌል የሚሰበክባቸው ለጌታ መስዋዕት የሚቀርባቸው ስቴጆች ላይ አምላክ የለም የሚል ሰውዬ ቆሞ ፎቶ ይነሳባቸዋል። ሰዎቹ ቁጭ ብለው ሽማግሌ ነው ርግቶቹ ቁጭ ብለው በላያቸው ላይ ቱሪስት በቃ እየተረማመደ እየሳቀ ምን እያለ ይወጣል ይገባልና እሱም ያሳስበኛል። የኛ ብቻ አይደለም እሱም ራሱ የክርስቶስ ወንጌል የሚከተል የሚቀበል ይዞ የሚሮጥ ትውልድ እዛም ባለመኖሩ ያስጨንቃል አካል ስለሆነ። እኛም ግን በደጃችን ያለው አሁን እዛ ነፃ የሰጡ ነፃነት አርነት የሚመስሉ ነገሮች እኛ ጋር እኮ አፍጥጦ እኮ እየመጡ እኮ ነው። ኢትዮጵያ ቤተክርስቲያን የተመሳሳይ ጾታ ጋብቻዎች፣ መንፈሳዊ ነገርን ማቃለል፣ እንደ እግዚአብሔር ቃል መኖርን የድሮ ማድረግና ምን ችግር አለ እንደፈለግ ኢንተርቴን አድርግ ዋናው ና መኖርህ ነው የሚባሉ እንደነዚህ አይነት ነገሮች እኮ በጣም በስፋት እኮ እየታዩ ነው ያሉት። አንዳንድ የምንላቸው ነገሮች እኮ ሽፋን ናቸው ከላይ እንጂ ከውስጥ እኮ በጣም ብዙ ትውልድ እያጣን ነው። ሰውየው በእግሩ ቸርች አለ እንጂ ልቡም አቋሙ ህይወቱም እኮ ብዙ ቸርች የለም። እና አንዳንድ ፈተናዎች እኛም ጋር በጣም ተጠግተው ያሉበት ሰዓት ነው። ስለዚህ እኔ እንደ መፍትሄ ወይንም እንደ መድኃኒት አድርገን ልናቀርብ የምንችለው ለእግዚአብሔር ቃል ታማኝ መሆን አለብን። የእግዚአብሔርን ቃል ስናስተምር፣ ስንሰብክ፣ ስንኖር፣ ስናገለግል በጣም ለቅዱስ ቃሉ በጣም በተቻለን መጠን ታማኞች መሆን አለብን። ወንጌል ላይ መደራደር የለብንም። የክርስቶስ ኢየሱስ የመስቀል ስራ ወንጌሉ ላይ ኢየሱስን መካከለኛ ያደረገ ትምህርት ላይ መደራደር የለብንም። አሁን ብፌ ከሆነ የምታቀርበው ሰው እየፈለገውን ነው የሚመጣው። አያድነውም ግን ሊበላ ይችላል። በጣም አፌ ይጣፈጠኛል ሊል ይችላል። ገብቶ ካንሰር ሊሆን ይችላል። ገብቶ ነገር ሊገለው ይችላል። አያሁን እኔ የማቀርበው ንጹህ የእግዚአብሔር ቃል እውነት ከሆነ ያ ሰው የዛን ቀን የቀመሰው ቀን ሊመረው ይችላል። ገብቶ ግን ይፈውሰዋል። ገብቶ ግን ያድነዋል። እና የኢትዮጵያ ቤተክርስቲያን ውስጥም መፍትሄ አድርገን ልናቀርብ የሚገባ ለቅዱስ ቃሉ ታማኝ አገልጋዮች ጋር በዋንነት
በቤተክርስቲያን የምናገለግል ሰዎችን ይመለከተናል በዋናነት። ይሄንን ትውልድ በእግዚአብሔር ቃል እውነት ላይ እንዲቆም እንዲጸና በጣም ሲሪየስሊ ካላስተማርን አሁን በጣም ክሪቲካል ታይም ነው። በጣም ክሪቲካል ነው። አውሮፓ በለው አሜሪካ በለው የትኛውም ዓለም ላይ ያለ ነገር እኮ አሁን እጃችን ላይ እኮ ነው ያለው። አሁን በጣም ብዙ ሰው ፎሎ የሚያደርጋቸው፣ በጣም ብዙ ሰው የሚወዳቸው፣ በጣም ብዙ ሰው ደስ ብሎት የሚሰማቸው ኢንተርናሽናሊ ያሉ እኮ ሰባኪያን እኮ አሉ። ግን ወደ ጀርባቸው ሄደ ብታይ ሪሊ ያንን አሁን እኛ የምንሰማውን የሚሰብኩትን ወንጌል እየኖሩት ነው ወይ ብትል አይደለም። እናገለግላለን በሚሉባት ቤተክርስቲያን ውስጥ የተመሳሳይ ጾታ ጋብቻ በፍጹም ነፃነት የሚደረግባቸው ለብዙ ኃጢአቶች ላይሰንስ የመስጠት ያክል አሁን አየህ እኛም ጋር አሁን ይሄ ኮምፕሮማይዝ ማድረግ ተጀመረ ማለት የሆነ ነገር ባይዘ ሊክ አደረገ ማለት አትችለው። ኃጢአት ደግሞ እንደ ሰደድ እሳት አንድ እድል በትምህርት እድል ሰጠው ማለት መመለሻ ማጠፊያ የለም። ስለዚህ ለቅዱስ ቃሉ እግዚአብሔር በሰጠን እድል አሁን በጣም ጥሩ ደረጃ ላይ ያለነው እኛ ብንናገር ሰው የሚሰማበት ደረጃ ነው። ተው ማለት የምትችልበት የእግዚአብሔርን ቃል በስልጣን ቤተክርስቲያን ማቅረብ የምትችልበት ደረጃ ላይ ያለነው ብዬ አምናለሁ። ችግሮቻችን የተበላሹት ነገሮች እንዳሉ ሆነው ግን አሁን እኔ የተለያዩ አፍሪካ ሀገራትም ሆነን አይቼዋለሁ። እኛ ሌላ ሃይማኖት ነው። አዎ የእነሱ ክርስትና ብለው የሚሄዱትን መንገድ ስታየው በፍጹም ግን አሁን እነሱ ኦልሬዲ ከእጃቸው ወጥቷል፣ መመለስ አይችሉም። ስለዚህ ኮመን ብለው የሆኑ ነገሮችን ይዘዋል። እችኛዋን አንዳንዷን ነገር ደግሞ ግድ የለም እናቆያት ነው። እኛ ደግሞ በጣም ብዙ ነገሮቻችን ከባህልም አንጻር ከእሴትም አንጻር በጣም ብዙ ነገሮቻችን እኮ ፕሮቴክትድ ናቸው። ስለዚህ እኛ የእግዚአብሔርን ቃል በፍጹም ታማኝነት ይዘን እውነትን ማስተማር አለብን። አለበለዚያ እኛ እኮ ካቴድራል የለንም። ኢትዮጵያ ወንጌላውያን አማኞች ካቴድራል የለንም፣ ኖርማል አዳራሽ ነው ያለን። እነሱ እኮ ከኖርማል አዳራሽ አልፈው በቱሪስት ደረጃ ድጋሚ እንደዚህ አይነት ቸርቾች ይሰራሉ። እስከ ትልቆ ነው ትውልዱ የሰራው። ምን አይነት ትውልድ ቢኖር ነው ያንን ሁሉ በየቅርብ ርቀቱ በጣም ትልልቅ ካቴድራሎች ነው የሰሩት። እኛ ጋር ምን ሰራን? ምንም እኮ አልሰራንም። ገባ? ስለዚህ የያዝነውን ይሄንን ነገር አጥብቀን አጥልቀን አጠንክረን ካልገፋንበት በቀር በእኛ መካከል ያሉ ልዩነቶቻችን ማጥበብ አለብን። አሁን አንዱ እየተነሳ አንዱን መሳደብ፣ አንዱ እየተነሳ አንዱን ይሄ ረጅም መንገድ ያስኬድ ነው። ድካም ይኖራል፣ ጉድለት ይኖራል፣ ሰው ሊያበላሽ ይችላል። ተያይዘን እኔ እኮ አንተ ስታጠፋ ለብቻ ጠርቼ እየመከርኩ እያረምኩ የኔን ድካም ስታይ እየጠራ ጠላውን ይህን ነገር አስተካከል ብትለኝ ተያይዘን ለተጠራንበት እውነት ዳር ድረስ መሮጥ እንችላለን። ልክ አንተ ግን አገልግሎት መውጣት ሲጀምር አንተን አደባባይ ላይ ለመስበር የምታገል ከሆነ ዲስከሬጅድ ነው የምትሆነው። ስለዚህ እጅ ላይ ያለው ነገር ልትጥለው ሁሉ ትችላለህ። ስለዚህ በጣም ተያይዘን ከፊት ተያይዘን እንኳን እድል ሰተን ይቅርና ተያይዘንም ቻሌንጁ ቀላል አይደለም። ስለዚህ አንድ ሆነን ተያይዘን እውነቱ ላይ ታማኞች ሆነን የእግዚአብሔርን ቃል በፍጹም ግልጽነትና በድፍረት እያስተማርን መሄድ አለብን። አሁን ኮምፕሮማይዝ ካረግን ምናልባት የክርስቶስ ቤተክርስቲያን ዩኒቨርሳሊ ያጠፋ ምንም ጥርጥር የለም። ሎካሊ ግን እኮ ኤፌሶን ቸርች የሰባቱ ቤተክርስቲያናት ብለን የምንጠራቸው እኮ አሁን ያሉበትን ኤሪያ ወንጌል የሚባል ነገር የማያምን ቦታ እኮ ነው እኮ እነዛ አሁን ያሉት ቸርች ሎካሊ እኮ ተዘግተዋል ቸርቾቹ። ዩኒቨርሳሊ ግን አለ ቸርች። ስለዚህ እነሱ ከተዘጉ እኛ በትጋት ለወንጌሉ ታማኞች ካልሆነ መቀረዛችን የማይወሰድበት ምንም ነገር የለም። ስለዚህ እኛ መትጋት አለብን፣ መያዝ አለብን። አሁን ጥሩ ጊዜ ነው። በጣም ከብዙዎቹ መማር እንችላለን። ስለዚህ እኛ እንደ ወንጌላዊ አማኝ ብዙ ድካምና ጥፋት ሊኖር ይችላል። ተያይዘን ተነጋግረን፣ ምክንያቱም የነገስታት ክብር ነው ነገርን በአደባባይ መግለጥ። የእግዚአብሔር ክብር ነገርን ሰውሮ እንደ እግዚአብሔር የእያንዳንዳችንን ጉድ ወደ አደባባይ ቢያወጣው ሰው ከሰው ጋር መኖር አይችልም። ግን በግል በጓዳ እያከመ እየፈወሰ እየቆረጠ እያስተካከለ በህዝብ መካከል ደግሞ ውበቱን በአንተ ያሳያል። ስለዚህ እኛም ይሄንን እያደረግን ቀጥ ብለን ወንጌሉን ይዘን መሄድ አለብን። አለበለዚያ በጣም
በጣም ቀላል አይደለም። በእውነት ነው የምልህ። እኛ እንኳን እዚህ ቤተክርስቲያን ቁጭ ብለን የሚመጣልህ ኬዝ የምትሰማው ነገር አንዳንዱ ጆሮን ጭው ነው የሚያደርግ አለ ወይ ነው የምትለው። እንደዚህ ነገር እዛ ደረጃ ስለደረስን አሁን ከፊት ይልቅ በጣም እየተጋን ፋይት እያደረግን እኛንም ደግሞ እኛን ብቻ አይደለም አካባቢያችን ላይ ያሉ አብያተ ክርስቲያናትንም እያነቃን መራመድ አለብን ብዬ አምናለሁ። እግዚአብሔር አብስቶ ይባርክ። አሜን። ብዙ ጊዜ ስለ ኢየሱስ ያው ሲሰብክ የምናውቀው ጥሌ ነው። ፍሬ ኢየሱስ ክርስቶስ ለአንቺ ምንድን ነው? እሱን ትነግሪንና የዛሬ የበዓል ልዩ ዝግጅታችንን በፍሬ የመጨረሻ ስብከት እናጠናቀቃለን ማለት ነው። እንደነገርኩ ነው መስበክ ለኔ ያልተሰጠኝም፣ ግን ስለ ኢየሱስ ስጠየቅ በፍጹም እምለውን አላጣም። ምክንያቱም የዘላለምን ሕይወት ያገኘሁበት፣ ከሞት ወደ ሕይወት የተሻገርኩበት፣ ከእግዚአብሔር ጋር የታረቅኩበት፣ የዘላለምን ሕይወት ወራሽ የሆንኩበት ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ የመዳኛ መንገዳችን ነው። ለእኔ ደግሞ የዘላለምን ሕይወት ያገኘሁበት፣ ከእግዚአብሔር አብ ጋር የታረቅኩበት ለእኔ ክርስቶስ ሕይወት ነው። መጽሐፍ ቅዱስም እንደሚናገር ልጁ ያለው ሕይወት አለው ስለሚል፣ ስለዚህ ኢየሱስ ለእኔ ሕይወቴ ነው፣ የመኖሬ ምክንያት ነው። ምኖርበት ምጓጓው ለመኖር ስለ ኢየሱስ ለመናገር ነው፣ ለእርሱ ለመኖር ነው፣ ኢየሱስን ለማሳየት ነው። በዚች ባለችን ድካም በሞላባት ሕይወቴ ምናልባት ስለ ኢየሱስ ለመናገር ከቻልኩ ብዬ ነው። እና ኢየሱስ የዘላለምን ሕይወት የምናገኝበት ብቸኛ መንገድ እርሱ ነው። የዘላለም ሕይወት የሚገኘው በሱ ብቻ ነው። ስለዚህ ኢየሱስ የዘላለምን ሕይወት ሰጪ ነው እላለሁኝ። በዚሁ መልእክት ላስተላለፍ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እናንተንም እንኳን አደረሳችሁ። እንግዲህ ጌታ ኢየሱስ ክርስቶስ ለኛ ሕይወታችን ነው። እርሱ ደግሞ የእግዚአብሔር ልጅ ነው። ጌታ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ነው። ለመላው የክርስትና እምነት ተከታዮች ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል እንኳን በሰላም አደረሳችሁ ልል እወዳለሁ። በእርግጥ ኢየሱስ ክርስቶስ ስለ ኃጢአተኞች በመስቀል ላይ ለመሞት ተወልዷል። ስለዚህ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። እግዚአብሔር ይባርካችሁ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን የበዓል ልዩ ዝግጅታችን ይህንን ይመስል ነበረ። እናንተም እስከ መጨረሻው ድረስ ስለተከታተላችሁን ከልብ እናመሰግናለን። ጸጋ ሾው ጸጋው በዘመናቸው በሕይወታቸው በአገልግሎታቸው የተገለጠባቸውን አገልጋዮች ወደ እናንተ በመጋበዝ ለእናንተ መባረክ መታነጽ ምክንያት የሚያደርግ ዝግጅት ነው። ይህን ፕሮግራም አዘጋጅቼ ወደ እናንተ የማቀርበው ኤልያስ ወንድሙ ነኝ። ጸጋን ሾው በዩቲዩብ ቻናላችን ለሌሎች መልእክት እንዲሆን፣ ለሌሎች ምስክርነት በረከት እንዲሆን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃለሁ። ነቢይ ጥሌና እንዲሁም ደግሞ ባለቤትህ ፍሬ ስለነበረ መልካም ቆይታ ካላችሁ አገልግሎት ጊዜ ይህንን ለእኔ ስለሰጣችሁ አመሰግናለሁ። የጌታ የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ተወልዶልናል። እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ እንዲሁ በጸጋ ነው፣ እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ።